ዛሬ ደግሞ የምንሰራው ስራ ይሄንን መራራ ስር መንቀል እስኪ አሜን አሜን አብ ያልተከለው ሁሉ ምን ይሁን ከመሆን ድምጻችሁን ከፍ አድርጉና አብ ያልተከለው ሁሉ ምን ይሁን እግዚአብሔር አምላክ ይሄንን ነገር ሊያደርግ ይፈልጋል በዚህ ጉባኤ ማለት ጌታ ይመስገን ከፍሬዎች ጋር አንታገልም በእነዚህ ቀናቶች በህይወታችን ውስጥ ከፈሩ በህይወታችን ውስጥ ዘመናቶችንና ዓመታቶችን አስቆጥሮ እየታዩ ካሉት እነዚህ ፍሬዎችና ውጤቶች ጋር አንታገልም እግዚአብሔር አምላክ ግን ወደ አሳየን ነገር ወደ ስራቸው ገብተን መጽሐፍ ቅዱሳዊ መልከታዎችን ሰጠናቸው እግዚአብሔር አምላክ አብ ያልተከለውን መራራ ነገር ሁሉ በዚህ ጉባኤ ማከል ነቅላችኋለን በዚህ ቀን እስኪ አሜን አሜን ስለዚህ አብ ያልተከለው ሁሉ ምን ይሁን አልሰማችሁም ድምጻችሁን ከፍ አድርጉና አብ ያልተከለው ሁሉ ምን ይሁን ኢየሱስ ክርስቶስ ጌታ ስለዚህ በዚህ መንፈስ ይሄንን ሐሳብ እናያለን እግዚአብሔር አምላክ የተባረከ ይሁን እንግዲህ ይሄንን መራራ ስር የሚለውን ሐሳብ ባለፈው ስለ አንድ ዛፍ ስናወራ ምን ብያችሁ ነበረ አንድ ዛፍ የራሳው ብዙ ሲስተሞች አሉት እና የብራንች ሲስተም አለው የቅጠሎች ሲስተም አሉት የትራንክ የግንድ ሲስተም አለው የሩት ሲስተም አለው እነዚህ ሲስተሞች አሉትና እነዚህ ከመሬት በላይ የሚታየው ግንዱ ወፍሮ ከመሬት በላይ የሚታየው ቅጠሉ ለምልሞ ቅርንጫፉም እንደዚህ አድጎ የሚታየው ዛፍ ስሩን ሰዶ የሆነ ቦታ ላይ ምግብን እየተመገበ ከተመገበው ምግብ የተነሳ ነው እዛ ቦታ ላይ የሚታየውን ነገር የሚያሳይ እስኪ አሜን አሜን ኢየሱስ ጌታ ለዚህ ነው ዳዊት ሲናገር የሚያስገርምን ቃል ይናገራል በመጽሐፍ ቅዱስ ላይ እኔ በእግዚአብሔር ቤት እንደ ወይራ ዛፍ ነኝ እስኪ ገባው አሜን እንደ ምንድነኛ አለ ወይራ ዛፍ በጣም የሚያስገርመው ነገር ብዙ ጊዜ በበረሃ ውስጥ ነው የሚያድገው በበረሃ ውስጥ በረሃማ በሆነ ሀገር ውስጥ እንትን ብሎ ያድጋል እና የሚገርመው ነገር ኤቨርግሪን ቅጠሉ ላስቲክ ነው የሚመስለው እና ብዙም አይደርቅም ብዙም የበረሃነት እሳት ግለት ሲያደርቀው አታዩትም ምንድነው ቢባል የወይራ ዛፍ በጣም ትልቁ ምስጢሩ ስር ሰዶን ሌሎቹ ዛፎች ሁሉ ከትንሽ ስር የተነሳ እዚህው አካባቢ ያለውን ፈሳሽ ምናምን ነገር ሲሆን እሱ ግን አጥልቆ ስር ሰዶ ውሃን አንፍንፎ እያገኘ በበረሃ ውስጥ ለምልሞ ይቀመጣል እስኪ አሜን አሜን ዳዊት ሲናገር የልምላሜ ምክንያት የልምላሜ መንስኤ ሌላ ነገር አይደለም ማለት እንደውም አስተዳደጉን ስትመለከቱ ዳዊት የሚያስገርም አስተዳደግ አለው በፋሚሊ ባክግራውንድ ሄዳችሁ ስታጠኑ ዛሬ እኔና እናንተ ወይም ደግሞ የዘመኑ ሳይካትሪስቶች የዘመኑ የማህበራዊ ሳይንስ ስነ ልቦና ጠበብቶች እንደሚናገሩት ምንም ሊሆን የትም ከፍታ ቦታ ላይ ሊደርስ አይችልም የሚባል አይነት ኮንክሉዥን ላይ ሊደርሱ የሚችሉ ሰው እሱም ራሱ ዳዊት ስላስተዳደግ ተናገር ብላችሁ ብትጠይቁት ንጉስ ዳዊት የሚናገራቸው ነገሮች አሉ አባትና እናቴ በተወኝ ጊዜ እግዚአብሔር አሳደገኝ እግዚአብሔር ረዳኝ እግዚአብሔር ጠበቀኝ ስለዚህ ስላስተዳደጉ ለአባቱና ለእናቱ ለቤተሰቦቹ ክሬዲት ሳይሆን በአስተዳደጉም ነገር ውስጥ ማን ይረዳው ሰው ነበር ዳዊት እግዚአብሔር ይረዳው ሰው ነው እስኪ አሜን አሜን ደግሞ ቀን ወጣለት ዘመን መጣለት ተብሎም ሲባል አንድ ቦታ ላይ ንጉስ ሳውል ያደረገበት ነገር አይታችኋል አስጨናቂ የሆኑ ነገሮችን አልፏል ስለዚህ ነገርም ሲናገር ልቤን ባሰፋህ ጊዜ በትእዛዛትህ መንገድ ሮጥኩኝ ሰዎች በትእዛዛቱ መንገድ በእግዚአብሔር የትእዛዝ መንገድ መሮጥ አይደለም መራመድ ከባድ ነው ያው ክርስቲያኖች ካላችሁ እውነት ይቅር ለማለት ይሄን ለማድረግ ያለ ማለት ከባድ ነው ዳዊት ግን ስለነዚህ ነገሮች ሁሉ ሲናገር የሚገርም ነገር ነው የሚናገረው ምን ብሎ ነው የሚናገረው ልቤን ምን ባረክ ጊዜ ባሰፋህ ጊዜ ሰው ሊረማመድበት ከባድ የሆነው ነገር እኔ መሮጥ ጀመርኩኝ በዛ ምዕራፍ 19 እንደምትመለከቱት the ምዕራፉን ጠቅላላ ምን ብሎ ይናገራል ዳዊት ስለ እግዚአብሔር ቃል ስለ ህግ ይናገራል የእግዚአብሔር ቃል ህግ ነው እስኪ አሜን አሜን ከሞን ቃል ህግ ነው ብሎ ድምጾቻችሁ ተከፈሉ በሉ እናንተ የኢግል ክርስቲያን ወርሺፕ ሴንተር አባላት ቃል ህግ ነው ብሎ ዛሬ ህግ ማለት ምን ማለት ነው ብዬ ባለፈው ነገራችሁ ነበር በዴፊኒሽን እንስራ ብያችሁ ህግ ማለት ምን ማለት ነው ህግ ማለት የማይለወጥ ማለት ነው ህግ ማለት ሁሉ ጊዜ የሚሰራ ነገር ማለት አሜን አሜን ህግ ምንድነው የማይለወጥ ሁሌ የሚሰራ ማንንም አፕላይ ካደረገው ያንንን የሆኑ የሳይንስ ተመራማሪዎች የሆኑ የሂሳብ ተመራማሪዎች የሆኑ የፊዚክስ ተመራማሪዎች የሆነ ቦታ ላይ አንድን ፎርሙላ ዴሪቬቲቭ ምናምን አድርገው የሆነ ነገር ሰራርተው ፎርሙላውን ሰጡና ይሄ ፎርሙላ ነው አሉ አንድ ነገር ለማግኘት ከዛ አፍሪካ ሙስ ሰራ በዛ ፎርሙላ ሂሳቡን ታገኛለህ የያ ሙስ ሰራ ሂሳቡን ታገኛለህ ለምን ቢባል ምን ስለተጠቀምክ ህጉን ስለተጠቀምክ ስለዚህ እግዚአብሔርን አመሰግናለሁ ብለ ለዛ ለፈጠረው ሰውዬ አንተ ግን በጉስ ሂሳብን ሰራለህ እስኪ አሜን አሜን ኢየሱስ ክርስቶስ ጌታ ዳዊት ስለ ነገሩ ሁሉ ሲናገር ምን ብሎ ይናገራል ቃልህ ህጌ ነው አፕላይ አድርጌ በህይወቴ ላይ
ሰርቶልኝ አይቻለሁ እስኪ አሜን አሜን ቃል ምንድነው አለ ህግ ነው ለመንገዴ ብርሃን ለእግሬ መብራት ነው ህግ ነው ቃል ህግ ነው ሄዳችሁ ስትመለከቱት የሚያስገርም ነገር ነው የሚናገረው ስለ እግዚአብሔር ቃል ያለው ነገር እንግዲህ አጠቃላይ ይሄን የዳዊትን ነገር ሄዳችሁ ስትመለከቱት ዳዊት ራሱን እንደምን መሰለው እንደ አንድ የወይራ ዛፍ ራሱን መሰለ አሜን አሜን እንደ አንድ የወይራ ዛፍ ራሱን መሰለና ምንድነኝ አለ እኔ እንደ ወይራ ዛፍ ነኝ ሃሌሉያ እስኪ አሜን አሜን ኤቨርግሪን ነኝ ሁሌም የሚያፈራ መዝሙረ ዳዊት ምዕራፍ 1 ላይ ሄዳችሁ ስትመለከቱ ስር ሰዳ በወንዝ ዳር እንደተተከለች ቅጠሏም እንደማይረግፍ ዘወትርም ለምለማ እንደምትታይ እንዲህ ይሆናል አለ እስኪ አሜን አሜን ዳዊት እንደዛ አይነት ሰው ነኝ ስለዚህ ዳዊት ለምንድነው ይሄን ስለ ዛፍ ጉዳይ ስለ ምናምን ጉዳይ መናገር የፈለገው ብዬ ስላችሁ አገን ስለ ሩት ሲስተም ነው አገን እኔ መራራ ነገሮች ባድገም መራራ ነገሮች በህይወት ገጠመኝ ቢሆኑብኝ የህይወቴ ዘይቤ ያላደርጋቸውም መራራነት የህይወት ገጠመኝ ሊሆን ይችላል ነገር ግን የህይወት ዘይቤ ነው የሌለበት እስኪ አሜን አሜን እስኪ ድምጻችሁን ከፍ አድርጉና መራራነት የህይወት ገጠመኝ ሊሆን ይችላል በሉ አሜን ያማራል አንዳንድ ነገር ሳትፈልግ ሳታስበው ኑሮን ያወላከፈባል ሳታስበው ነገሮች እንድታረግ ትገደዳለህ ሳታስበው የሆነ ነገር ውስጥ ያስገባሃል አገን ዳዊት እንደገና ባንድ ወቅት ላይ እንዲህ ያለ ቅን የሆነ ሰው እንዲህ ያለ እግዚአብሔር አምላክ እንደ ልቤ ብሎ ስሙን የጠራለት ሰው አንድ ቀን ጸሎት ላይ ተንበርክኮ እንዲህ ብሎ ጸለየ እኔ አሁን ምንድነኛ ለማረባ ሰው ነኝ ምን ይሻላል በቃ እኔ አሁን ትልነኝ ምን በቃ ከኔ ምን አላለ ሳውል ሲያስጨንቀው ቅንነቱን ማስረሳ አንዳንድ ጊዜ ነገሮች ሲያስጨንቃችሁ ስለራሳችሁ ያላችሁ መልከታ እንኳን ይበላሻል እኔ ነኝ ወይስ ምንድነው ቼክ ታደርጉታላችሁ እንዴ እኔ ነኝ ወይስ ሰው ነው እኔ ነኝ ወይስ እሷ ናት እኔ ነኝ ወይስ አካባቢው ነው አገሩ ነው ወይስ ምንድነው የምትሉበትን ነገር አድርጋችኋል ስለዚህ ምንድነው እያልኳችሁ ያለው ዳዊት ከምንም ነገር ይልቅ ሁሉ ጊዜ በእግዚአብሔር ፊት ኮንሺየስ ሆኖ የሚኖረው በውስጡ ስላለው ስለ ሩት ሲስተም ነው እንደውም ሲናገር የአፌ ቃልና የልቤ ሐሳብ በፊትህ ያማረልኝ አሜን አገን እድገት ማለት ለዳዊት የሆነ ሰው የሚያየው በሰው በንግግር በሰዎች ፊት ቆሞ የሚታይ ግዘፍ ነሱ የሚታይ አካላዊ ቁመና ወይም ደግሞ በአንድ በት ላይ የሚገለጽ የንግግር ሞገስ ወይም ደግሞ ምን ብዙ ትምህርት ወይም ያና ይሄ ሀብት የምንለው ነገር ሳይሆን ዳዊት ሀብት ብሎ የሚናገረው ልቡን ነበር that's why no wonder እግዚአብሔር በአዲስ ኪዳን ስለ ዳዊት ያነሳው ችግሩን አይደለም ያነሳው ጉዳቱን አይደለም ያነሳው ይሄን አይደለም እንደ ልቤ የሆነው ዳዊት አሜን እስኪ አሜን አሜን ዛሬ እግዚአብሔር አምላክ ይሄንን ቨርቹ ውስጣችን ያስቀምጣል እስኪ አሜን አሜን እኔም እንደ ዳዊት የምንልበትን ሐሳብ ውስጣችን እግዚአብሔር አምላክ ያስቀምጣል ይሄንን እያልኳችሁ ያለሁት ምንድነው እግዚአብሔር ዛሬ መራራ ስርን በመንቀል ቢዝነስ ላይ ነው እስኪ ይሄ መራራ ስር ይነቀል በሉ ዛሬ ከማን ድምጾቻችሁን ከፍ አድርጉና ይሄ መራራ ስር ይነቀል በሉ ባለፈው አሜሪካ ለብዙ አመት ስለ አልካይዳ ባለፈው ነግራችኋለሁ የአሜሪካን የስለላ ተቋሞች CIA KGB ነው FBI ምናምኑ የወታደራዊ ስለላው የሲቪል ስለላ ሁሉ ስም አወጣለት ለዚህ ለኦሳማ ቢንላደን ምን ብሎ ነበር ያወጡለት ጅራናሞ ብሎ ነው ያወጡለት ጅራናሞ እና ልክ እነዛ ኤሊትስ እነዛ ወታደራዊ ኃይሎች ገብተው አባታባድ ላይ ኦሳማ ቢንላደንን ፊት ለፊት ሲያገኙት እነዛ ሪል ታይም ይከታተሏቸው ነበር ዲሲ ውስጥ ነው እነ ፕሬዚዳንት ኦባማ እነ ሂላሪ ክሊንተን እነ የዲፌንስ ሴክሬታሪ እነኚህ ሰዎች ሁሉ በቤት ውስጥ ቁጭ ብለው ሪል ታይም ይከታተሉት ነበር ሁኔታው እና እዛ ጋር ሲከታተሉ በድምጽ ምን ብለው ተናገሩት ኦሳማን አገኘው ነው አይደል ማለት ማንን ነው አገኘው ያሉት ጅራናሞን አገኘ ነው ብሎ ሲናገሩ ማን አገኘ ነው ማለታቸው ነበር ኦሳማን አገኘ ነው ብሎ ነበር በሌላ አነጋገር ሚስጥራዊ በሆነ ስም ሰጥተውት ነበር ለብዙ አመት ፋይት አድርገዋል ወደ 25 ሚሊዮን ብር ይሄን ሰው ያገኘ ሰው ብር እንሸለማለን ብሎ ነበር የሚገርማችሁ ነገር እነ ፕሬዚዳንት ጆርጅ ደብሊው ቡሽ እንኳን ሲናገሩ በህዝባቸው ፊት ቆሞ ምንድን ነበር አሉት አሁን እየተዋጋን ያለ ነው ይሄ አልካይዳ የሚባለው አዲስ ሽፍታ መልክ ያለው ሽፍታ አይደለም መልክ የለውም አሜን ድሮ አሜሪካ ቪየትናም ከምትባል ሀገር ጋር ተዋግታለች አሜሪካ ከዛ ጋር ተዋግታለች ከዚህ ጋር ተዋግታለች ኢራቅ ሄዳለች ወደዛ ሄዳለች ወደዚህ መልክ ካለው ነገር ጋር ተዋግተዋል አሁን ግን ፕሬዚዳንት የለ ዲፌንስ ምናምን የሚባል የለ አምባሳደር የላቸው ምን የላቸው የሆነ መልክ የሌለው አልካይዳ የሚባል የሆነ ነገር ነው ምን ዋጋዋል የሆነ ነገር አሉና
መጨረሻ ላይ እስኪ ስሙን ሰውየውን አገኙትና ለማንኛውም ደግሞ ለዚህ ሰውዬ ስም እንስጣሉ ጅራነሞ ፋይናሊ ሰውየው ሲገኝ ጅራነሞን አገኘው እኔና እናንተ በእግዚአብሔር መንግስት ውስጥ የኔና እናንተ የጦር አዛዣችን የሆነው መንፈስ ቅዱስ እስኪ አሜን አሜን አረ ኢየሱስ ክርስቶስ ጌታ አሜን መልክ ከሌለው ጦርነት ጋር አዋክቶ ነው የማያውቅ መልክ የሌለው አይደለም እኔና እናንተ ችግር መልክ አለው እስኪ አሜን አሜን ጅራነሞም አይደለም መራራስ አሜን bitterness root of bitterness ለብዙ ነገሮች መበላሸት ለብዙ ነገሮች አብሮ አለመሄድ የሆነ ትዳር ተጀምሮ ትልቅ ቦታ ላይ ደረሰ ልጅ ተወለደ ፋፍ አደገ ሲባል ምርር ባለ ነገር ኑሯቸውን ባዘን የሚሸልስ ነገር ምንድነው ቢባል ሌላ ምንም ነገር አይደለም የሆነ መራራ ስራ ነው ትራዲሽናሊ በእኛ ቤተሰብ በእኛ አስተዳደግ በእኛ ሀገር ውስጥ ነርስ ያደረግን ያሳደግናቸው አይኖቻችን ተከፍቶ ላይወጣ አልቻሉት ነገር ግን በእግዚአብሔር ቃል ዛሬ ሊነቀል የሚገባው መራራ እስኪገባው ፍራማማ እንደ ህብረተሰብ በጣም ነግራቸዋለሁ እኔ ከደቡብ እስከ ሰሜን ከምዕራብ እስከ ምስራቅ በኢትዮጵያ ውስጥ በይቁባቸውና ባገኙባቸው ራሴን ባገኙባቸው ቦታዎች ላይ ወርቅ ህዝብ ነው ኢትዮጵያ ህዝብ አሜን ካሞን አሜን በሉ ባካ አሜን አበሻ ምናምን ተብሎ ይሄ ጠላት ያስቀመጠብንና ተቀበሉና እንግዳ ተቀባይ አስተናጋጅ ከምን ሳትሉ ዘር ከምንም ሳይለይ ሁሉም የሚገርም ህዝብ አሜን የሚገርም ወደ እንትን ስትሉ ሰበልተራ እንዳላስከረም ሁሉም ጋር ስትሄዱ አሜዚንግ ነገር ነው ያለው ግን ይሄ በየቦታው ያለ የሚያስገርመው ነገር አንድ ላይ አምጣችሁ ደግሞ እስኪ ህብረት አድርገን ካምፓኒ እንመስርት ሲባል ህብረት አድርገን ደግሞ እስኪ አብረን ሩሜት እንደዚህ ሲባል ህብረት እንደዚህ ቤተክርስቲያን ሲባል ሆድና ጀርባ የሚያደርግ በቃ አይጥና ድመት የሚያደርግ መንፈስ ደግሞ አለ ይሄ ታዲያ ከነዚህ ከጥሩ መልካም ባህሪ ካላቸው ሰዎች የሚጠበቅ ነገር ነው ብላችሁ ስታስቡ ከቶንም አይደለም እንደውም በግል መልካም ይሆን አብሮ መልካምነቱን ያበዛል ብለን ስንጠብቅ ይሄ መልካምነት ለምንድን ነው በማከላችን ሊበዛ ያቻለው ሲባል አንድና አንድ ነገር ነው ያም መራራ ስር ይባላል እስኪ አሜን አሜን አብ ያልተከለ ሁሉ ይነቀላል ዛሬ እስኪ ድምጾቻችሁን ከፈሩና አብ ያልተከለ ሁሉ ይነቀላል በሉ ካሞን አብ ያልተከለ ሁሉ ይነቀላል እንደገና ድምጾቻችሁን ከፈሩ factel.com ላይ ሄዳችሁ ስትመለከቱ factel factel የሚባለው እንትኖች ሰዎች ናቸው ግን እንዲህ አብሮ ለመስራትና ለመቀዳጀት መራር የሆነ በአፈ ታሪክ መራር የሆነ በተረት የተነገረብን ነገር አለ አብ ያልተከለው ነገር ከህዝባችን ላይ ይነቀላል አሜን ፎከስ አድርገን እየተነጋገርን ያለ ነው ይሄንን ሐሳብ ነበር እግዚአብሔር አምላክ የተባረከ ነው እስኪ ዘመን መጥቶልኛል ብሎ እንደገና ዘመን መጥቶልኛል ኢየሱስ ክርስቶስ ሲናገር ምን አለ መከሩ ደርሷል አይኖቻችሁን አንሱና መከሩን ተመልከቱ መከሩ ምን ሆኗል ከሞን ድምጻችሁን ከፈርጉና መከሩ ምን ሆኗል ደርሷል አለ ጌታ በደንብ አይቀር እናንተ እኮ 4 ወር ቀርቶት የለምን ገና ነው ጊዜው ተላላችሁ ጌታ አቋረጣችሁና አረ 4 ወር አልቀረውም ብቻ ከእናንተ የሚያስፈልገው ነገር አይኖቻችሁን ቀና አድርጋችሁ ብቻ ማየት ነው መከሩ ደርሷል አሜን በሌላ ቦታ ላይ መጽሐፍ ቅዱስ ሲናገር ፍሬ ሲበስል መከር ነው ይላል ስለዚህ መከር ደረሰ ብለን ስንናገር የበሰለ ፍሬ የጎመራ ፍሬ ለመታጨድ ሃርቨስት ሊደረግ የሚችል ነገር ደርሷል የሚለውን ሐሳብ ነው መቼ የተዘራ ነገር ነው ጌታ መጥቶ ደርሷል ብሎ የሚናገር ባክ በአዳም ዘመን ውስጥ ወይም አዳም በነበረባቸው በነዛ ቀናቶች ውስጥ ባለፈው ነግራችሁ ነበር ወደ ኋላ መለስ ብዬና ሐሳብ እንደገና ልናገር ዘፍጥረት ምዕራፍ 1 ላይ ዘፍጥረት ምዕራፍ 2 ላይ እግዚአብሔር ነገር ሁሉ በራሱ ሐሳብና በራሱ ፈቃድ እንዲሆን አድርጎ ከሰራቸው በኋላ ዘፍጥረት ምዕራፍ 3 የሰው ሐሳብ ወይም የሰው መፈጠር ከመጣ በኋላ ነገሮች እንደተበለሻሹና ከዛም ከነገሮች መበላሸት ጋር አዳዲስ የሆኑ ኔጌቲቭ ቋንቋዎችም እንደተፈጠሩ መጽሐፍ ቅዱስ ዘፍጥረት ምዕራፍ 1 እና ዘፍጥረት ምዕራፍ 2 ላይ ኔጌቲቭ ቋንቋ ነው ቋንቋው ራሱ ኔጌቲቭ ሆነ ጀመረው ራቁት ሆነ አፈረ ፈራ ምጥበዛ ተንከራታች ሆነ ምናምን የሚባለው ነገር ሁሉ የተጀመረው ከምዕራፍ 3 ነው በሌላ አነጋገር ገና በሰዎች ውድቀት ሰዎች ገና ፌል ከማድረጋቸው ሲጀምር ሰይጣን ምንም ጊዜ ሳያጠፋ መራር የሆነውን ዘር መስራት ጀምሯል ቢተርነስን በውስጣቸው አስቀምጧል እግዚአብሔርን አልቻለው ስለዚህ እግዚአብሔር የሆነውን የጁን ስራዎች በመድር ላይ እግዚአብሔርን ወክለው ለእግዚአብሔር የሚገባውን ነገር ሊያቀርብ እግዚአብሔር አምላክ እንደራሴ አድርጎ የሾመውን ሰው ማበላሸትና በእግዚአብሔር ላይ ጦርነቱን ማንሳት ነበር that's why ለዚህ ነው እግዚአብሔር አምላክ የእኔና የእናንተን ስህተት ረጋ ባለና ቀዝቀዝ ባለ አይን የሚያዩ በሌላ አነጋገር በምህረት ስህተቶቻችን የሚጎበኘው ችግሩ ያንተና አንቺ ሳይሆን ችግሩ ከስህተትህ ጀርባ ስላለው ሰይጣን እግዚአብሔር ሰይጣንን ለመበቀል ብሎ ልጆቹን በይቅርታ ወደ ራሱ ይሰበስባል እስኪ አሜን አሜን ምህረት ሲያደርግልህ እግዚአብሔር ለምንድን ነው አንተ ሳትሆን የተዋጋው በአንተ ውስጥ ሆነ ጠላት ነው የተዋጋው እግዚአብሔር ስለዚህ ዳዊት ሲያስብ ምን ብሎ ተናገረ እግዚአብሔር ተዋጊ ነው
እስኪ አሜን አሜን። ውጊያው የማን ነው አለ? የእግዚአብሔር ነው፣ የኔ አይደለም አለ። ምክንያቱም አሁን እየተዋጋኝ ያለው በዚህና በዚህ መንገድ እየተዋጋኝ ያለው የኔ ጠላት ሳይሆን እኔ ርስት የለኝ፣ እኔ ከምን አስተዳደጌን ያውቃለሁ፣ ኑሮን ያውቃለሁ። የራሴ ጠላት አይደለም። ጠላትነት ግን የገጠምነው ከእግዚአብሔር ጠላት ከራሱ ጋር ነው። ስለዚህ ውጊያው የእግዚአብሔር ነው፣ እግዚአብሔርም ተዋጊ ነው። እኔ ዳዊት ግን ባሪያው ምስክር ነኝ አለናችሁ ነው። እግዚአብሔር አምላክ ይዋጋላችሁ። እስኪ አሜን አሜን። ኢየሱስ ጌታ። እግዚአብሔር ሲዋጋልህ ደግሞ ከስር ጀምሮ ነው የሚዋጋው። አፕሩት ሊያደርገው ያን ኮታኩተው እግዚአብሔር አምላክ ከስር ይናል። እስኪ የገባው ፍራማ ነው። እናንተ እኮ በጣም እኮ ሰው በቃ ደም ፍላት ሲይዞ ሲናደድና ሲቆጣ የሆነ ነገር ብርጭቆ ምናምን ወሮ የሆነ በቃ ብስጭት ብሎ ጸጉሩን መነጭ። እግዚአብሔር ግን ሲቆጣልህ ወደ ዘር ይገባል። አሜን። እስኪ የገባው ማልኩኛል። አንድም ከዚህ የአማልቅ ዝክረ ነገር እንዳይነሳ ማልኩኝ። አማልቅ በዘመኑ እንዳይኖር ንጉስ ሲቀባ እኮ በእስራኤል ላይ የመጀመሪያው ንጉስ ነው የተቀባው ሳኦል። ለምን ነው የተቀባው መሰላችሁ? ቁጭ ብሎ ቢሮ ተቀምጦ ፊርማ እንዲፈርም ማለት የመጀመሪያው እግዚአብሔር ጃብ ዲስክሪፕሽኑን ሰጠው። የመጀመሪያው የሥራ ኃላፊነት የንጉስ ክፍት የሥራ ቦታ ንጉስ የሥራ ኃላፊነት ዳሽ ብሎ ሲናገር የሥራ ኃላፊነቱ አማልቅን ዝክረ ነገር ከምድር በታች መደምሰስ። አማልቅ ደግሞ ምንድነው ብትሉ እስራኤል ገና ከከነዓን ወይ ከግብጽ ምድር ተነስቶ ወደ ከነዓን በሚያደርገው ግስጋሴ እግዚአብሔር በእነሱ ላይ ያለውን ነገር አይቶና ተመልክቶ በመንገድ ያቋረጣቸው መንፈስ፣ የእስራኤልን በረከት የተቀናቀነ መንፈስ። በሌላ አነጋገር እግዚአብሔር ነው ተሻገሩ ያላቸው የእግዚአብሔርን ሐሳብና ዓላማ የተቃወመ መንፈስ ነው። ስለዚህ ነብይን ሲያስነሳ ንጉስን ሲያስነሳ ያንን መንፈስ የዛን ቤተሰብ ዝክረ ነገር የሚደመስል ይብለናል። እግዚአብሔር ዛሬ ጦርነቱ ይሱ ስለሆነ ስላንተ ይዋጋል። ለስካሜና ነው እግዚአብሔር ይዋጋል ብሎ ዛሬ ስለዚህ ጌታ መጣና ከብዙ ዓመት በኋላ አዳም ከወደቀ እንደዚህ ነገሮች ሁሉ ሆኖ በኋላ የዛሬ 2000 ዓመት ጌታ ወደ ምድር መጣና አይኑን አነሳና ተመለከተ። ዋው ደርሷል አለ። ፍሬው ሲደርስ ቅድም እንደምታዩት እዚህ ጋር የምታዩት ደስ የሚል ነገር አለ። ምን እንደሆነ አላውቅም። ገብስ ይሁን ስንዴ ይሁን ደስ ይላል። እርሻውም ሰፊ ነው እና አሁን ገበሬ ሲያይ ይሄን ነገር ዋው ነው። ሃርቨስት ታይም ነው። ኮምባይነራችሁን ያስገቡ ይሄን ነገር ወደ እንትናችሁ ማስገባት ነው። ጌታም ሲመጣ ልክ እንደዚህ የነጣን ነገር አይ ባይ ዘ ወይ የሚበላ መልካም ነገርም ፍሬ ሆኖ ይበስላል። መርዝም ፍሬ አለው ይበስላል ይደርሳል። መርዝም ገዳይ የሆኑ ነገሮችም አሉ ይደርሳል። ስለዚህ ጌታ መጣና ያየው መከር ደርሷል አለ። የትኛው ነው? ስለምንድን ነው የሚናገረው? በምድር ላይ የበቀለ የጽድቅ ቡቃያ የለም። ገና የክርስቶስ ኢየሱስ መምጣት ተሰብኮ በዓለም ላይ የሰዎች የኃጢአትን ይቅርታና ምሕረትን ተቀብለው ወደ እግዚአብሔር መንግስት አልፈለሱም። ስለዚህ ዓለም እግዚአብሔርን ምድር እግዚአብሔርን በማወቅ አልተሞላችም። ያትን ቢታው ሐሳብ አልተፈጸመም። ምንን አይቶ ነው ጌታ ምድር ሞልቷል አይኖቻችሁን አንሱ መከር በመከር ሆኗል ብሎ የተናገረው? ምንድነው ይሄ የበሰለው ነገር ብዬ ብላችሁ ባለፈው ሳምንት የተነጋገርነው በሰዎች ከአዳም ዘመን ጀምሮ እያደገ እየጎመራ የመጣ ይሄ የክፉ መራራ የሆነው ስር ነው። እስኪ አሜን አሜን። ያንን ነው የእግዚአብሔር ቃል ሲናገር መከሩም ደርሷል። ስለዚህ ጳውሎስ በዚህ በመከሩ ዘመን ደግሞ ያስላላው አገልግሎት ሲናገር ምን ብሎ ተናገረ? በበሰሉቱ ማከል በዚህ አሁን በጎመራው ፍሬ ማከል ጥበብን እናገራለን የሚለውን ሐሳብ ባለፈው አይተን ነበር። ይሄን ካልኩኝ በኋላ የሚያስገርማችሁን ነገር እናያለን። በሁለተኛ ጢሞቴዎስ ምዕራፍ 3 ይሄ የበሰለው ፍሬ ወይም ይሄ የበሰለው የጎመራው የደረሰው ፍሬ ሲታይ ምን ሆነ ታየ? ጳውሎስ እንደዚህ ብሎ ተናገረ። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይሄን ወቀ። በመጨረሻው ዘመን ምን ይመጣል? ድምጾቻችሁን ከፍ አድርጉና ምን ይመጣል? ዓላማችን ይዘን የተነሳነው ርዕስ ምንድነው? መራራን ስር መንቀል። መራራ ስር ይነቀላል ዛሬ። እስኪ አሜን አሜን። ጳውሎስ ስለዚህ መራራ ስር ጌታ መጣና መከሩ ደረሰ፣ እርሻውም ነጣ፣ ሁሉም ነገር አሁን ሬዲ ነው አለ። ጳውሎስ ይሄ ሬዲ ስለሆነ ይሄ ነገር ሲከፈትና ይሄ ነገር እሸቱ ሲፈለፈል ሲታይ የተፈለፈለውን ነገር አይ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይሄን ነው ሰዎች ራሳቸውን የሚወዱ ይሆናሉ። በዚህ በመጨረሻው ዘመን የታየው ፍሬ አንዱ ምንድነው? ራስ ወዳድነት። ወንድሜን የሚለው ሳይሆን እህቴን የሚለው ሳይሆን ነገር ሁሉ ከራስ አንፃር የሚያ ራስ ወዳድነት። ራስን መውደድ ኃጢአት አይደለም። እስኪ አሜን አሜን። አጋጩ ግን እንቀጥል። ራስን መውደድ ኃጢአት አይደለም። እስኪ ድምጾቻችሁን ከፍ አድርጉ። ራስን መውደድ ኃጢአት አይደለም። ምክንያቱም መጽሐፍ ቅዱስ ባልንጀራን እንደራስ ውደድ ስለሚል ባልንጀራ እንደማን ነው የሚወደደው? ሰው ራሱን ካልወደደ ስለ ራሱ ቫልዩ ካልሰጠ ስለ ሰው ምን አድርጎ ቫልዩ ይሰጣል?
አንድ ሰው እኮ ሰውን ገደለ የሚባለው አንድ ሰው እኮ ሰውን ገደለ ሲባል የመጀመሪያ ነፍሰ ገዳይ ሰውን ገድሎ አይደለም። ሽጉጥ አውጥቶ ብድግ አድርጎ ግንባሩ ላይ መታወና ገደለው ሲባል የመጀመሪያ ያንን ሰው አልገደለውም። ራሱን ገድሎ ነው መጀመሪያ ሰው ያን ሰው የሚገድለው። ህሊናውን የገደለ ሰው በሰዎች ህይወት ላይ ምንም ቫልዩ እንዳይኖር የሚያስብ ሰው መጀመሪያ ራሱን ከገደለ በኋላ ስሜቱን ስብናውን አመለካከቱን ከገደለ በኋላ ሌላው ሰው ገደለው። ሌላው ሰው 10 ቢደረደር 1000 ቢሞት ሚሊዮን ቢሞት ገደለ። ስለዚህ የመጀመሪያው ግድያ ራስን መግደል። ጌታ ሲናገር ምን ብሎ ተናገረ? መጀመሪያ ስራ መሰራት ያለበት ከማን ነው አለ? ከራስ ነው። ስለዚህ ባልንጀራን መጀመሪያ እንደማናደርገው ወደድ በሉ ድምጾቻችሁን ከፈርኩ እንደማናደርገው ወደድ እንደ ራስ አድርገው ወደድ። ይሄ ቢልት ኢን ገና ሰው ሲፈጠር ገና ቅን የሆነ ሰው ሲፈጠር አዳምን እግዚአብሔር አምላክ ሲሰራው ራሱን ሳይሆን በቃ ሰውን የሚወድ ፍቅር ያለበት ገር የሆነ ቅን የሆነ የዋህ የሆነ ትሁት የሆነ ሩሩ የሆነ በጎ ሐሳብ የሚያስብ ይሄንን ስብና ነው የሚሰራው። አሜን አሜን። መኪና ስንገዛ አንዳንድ ቤዚክ ነገሮች አሉ አይደል? መኪና ስትገዙ እኮ ቤዚክ ነገሮች አዲስ መኪናውን ስትገዙ ትሄዱና አንድ የምትገዟት መኪና እናንተ የገዛችኋት መኪና 4 ወይም 5 ደረጃዎች አሉት። አንዱ መኪና አንድ ነው። መኪናው ሞዴሉ አንድ ነው፣ አመቱም አንድ ነው። ቶዮታ ከተባለ ቶዮታ ነው። 2012 ከዛ 2012 ነው። ነገር ግን ደረጃው ይለያያል። አንዳንዱ ሌዘር ኢንቴሪየር ያለው ይሏል፣ አንዳንዱ ብሉቱዝ አለው ይሏቸዋል፣ አንዳንዱ ሲዲ ቼንጀር አለው ይሏቸዋል፣ አንዳንዱ ደግሞ ሳውንድ ሲስተሙ 6 እንትን አለ ይሏቸዋል፣ አንዳንዱ ደግሞ እንትን ከላይ ምንድነው የሚባለው ሰንሩፍ አለ ይሏቸዋል። ይሄ ሁሉ አክሰሰሪስ ናቸው። አይ ተጨማሪ ነገሮች ናቸው እንጂ አራቱንም መኪናዎች ሄዳችሁ ስትመለከቱ ቤዚክ ነገር አላችሁ ሁላችሁ። ሁሉም ጎማ አለው ይሽከረከራል፣ ሁሉም ከኤ ወደ ቢ ያደርሳችኋል፣ ሁሉም መስኮት ይከፈታል፣ መስኮት ይዘጋል፣ ዝናብ አይበሰብስም፣ ነፋስ ይነካ፣ ምንም ችግር የለውም። ግን ትንሽ እንደው ይልላኝ ካልክ የሚጨማመር ትንሽ ነገር አለ፣ ገንዘብ የሚያስከፍል አንተ ነው። እግዚአብሔር ሰውን ሲፈጥረው ቤዚክ አድርጎ የፈጠረው ነገር አለ። እስኪ ገባው ፍራማሜ መጽሐፈ መክብብ ላይ ሲናገር የእግዚአብሔር ቃል ምን ብሎ ይናገራል? እግዚአብሔር ሰዎችን ሩህሩህና ቅን አድርጎ ፈጥሯቸው ነበር። እስኪ ገባው ፍራማሜ ገና እግዚአብሔር ሲሰራ እስኪ እግዚአብሔር መልካም ነው ብሎ ባካችሁ ካሙን በሉኝ። እግዚአብሔር መልካም ነው። ይሄ እግዚአብሔር እኮ ሲሰራ ኧረ ባካችሁ ይገባው እስኪ ፍራማሜ there is no birth defect in born again experience። እግዚአብሔር ዳግም ሲወልደንም በክርስቶስ ዳግም ስንወለድም የሆነ በርዝ ዲፌክት ነገር የለም። ሰው ሲወለድ አንዳንድ ጊዜ በመወለዱ ሽታ አለው ተብሎ እዚህ ጋር ቀለም አለው አንዳንድ ሰው እግሩ እንትን አለው፣ አንዳንድ ሰው አይሉም ጤናማ ላይሆን ይችላል። ብዙ ነገሮች በአወላለድ ላይ ዲፌክቶች ይኖራሉ። ግን በእግዚአብሔር ቦርን አጌን ኤክስፒሪየንስ ሲመጣ ማንም ምንም ዲፌክት የለውም። እስኪ አሜን አሜን። እግዚአብሔር ግሩምና ድንቅ አድርጎ ፈጥሯል። እስኪ ግሩምና ድንቅ ሆኜ ተፈጥሬያለሁ ብሎ ባካችሁ አልሰማችሁም? ድምጻችሁን ከፍ አድርጉና ግሩምና ድንቅ ሆኜ ተፈጥሬያለሁ ብሎ እኔ እናንተም ቦን ፈከክ ብዬ እጆቼን አስቼ ግሩምና ድንቅ ሆኜ ተፈጥሬያለሁ። ከሞን እስኪ ግሩምና ድንቅ ሆኜ ተፈጥሬያለሁ። ስለዚህ አመሰግናለሁ። ማን ነው የሚያመሰግነው ሲባል ግሩምና ድንቅ መሆኑን የሚያውቅ ብቻ ነው። ይሄን ካላወቀ አቤት አቤት ይላል ሰው። ምንድነው በቃ ከራሱ ጋር ሲጣላል። ስለዚህ አሁን ሲናገር ጳውሎስ ምን ብሎ ተናገረ? ይሄ የመጨረሻው ዘመን ክፉ ነው። ሰዎች ራሳቸውን ወዳዶች ይሆናሉ፣ ሰልፍ ሴንተርድ ይሆናሉ። ራስን መውደድ ጥሩ ነው፣ ራስ ወዳድነት ግን ጥሩ አይደለም። እስኪ አሜን አሜን። ራስን መውደድ ጥሩ ነው። ስለ ራስ ጥሩ አመለካከት፣ ሚዛናዊ የሆነ አመለካከት፣ ትክክለኛው አመለካከት ጥሩ ነው። ግን ራስ ወዳድነት በጣም ከመጠን በላይ ነገር ሁሉ ከራስ አንፃር ማሰብ እሱ የመጨረሻው ዘመን የሰዎች አንድ ክፉ ምልክት እንደሆነ የእግዚአብሔር ቃል ይናገራል። ገንዘብን የሚወዱ ይሆናሉ። ዋው! ገንዘብን ምን የሚያደርጉ የሚወዱ። ይሄ ፍሬ ሲገለጥ ጌታ ኢየሱስ ቅድም የተናገረው መከር ደርሷል ነጥቷል ብሎ ሲናገር ጳውሎስ ይሄን ነገር ደግሞ ፍርጥ ሲያደርገው የተገለጠው ፍሬ ምን ሆነ? ራስ ወዳድነት ሆነ። የተገለጠው ፍሬ ምን ሆነ? ገንዘብ መውደድ ሆነ። የተገለጠው ፍሬ ምን ሆነ? ትምክህተኝነት ሆነ። ትምክህተኞች ናቸው ሰዎች፣ በጣም ትምክህተኞች ናቸው። ትዕቢተኞች ምን አይነት ሰዎች ናቸው? ይታበያሉ። በቃ ትንሹ ሰው ትዕቢት፣ በጣም ትዕቢተኛ የሚሆን ባህሪ አለ። ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህ ደግሞ ራቅ ይለዋል። እስኪ አሜን አሜን። ጳውሎስ የተናገረውን ነገር በደንብ ተመልከቱ። በዚህ ቦታ ላይ የሚያስገርመው ነገር ተመልከቱ። መጽሐፍ ቅዱስ ሲናገር
ማን ነው እንደዚህ የሚሆነው? ቁጥር 2 ላይ መጀመሪያው ቃል ማን ነው የሚለው? ቁጥር 2 ላይ መጀመሪያው ቃል ምን ነው የሚለው? ነገር ግን በመጨረሻው ዘመን የሚያስጨንቅ ዘመን እንደሚመጣ ይሄን እወቅ ብሎ ካለ በኋላ ቁጥር 2 የመጀመሪያው ቁጥር ማን ነው? ሰዎች ነው የሚለው። እናንተ ነህ ሰዎች ናቸው። በክራይስት ያሉ በክርስቶስ ስላሉ ሰዎች ነው የሚናገረው። እንዴት ታወቀ? ቃሉ የተለየ መገለጥ መጣል እንዴ ፓስተር? እንዴት ታወቀ? ጥሩ ጥያቄ። የመጨረሻውን ቁጥር ላይ እንደተዘጋ ተመልከቱ። ከነዚህ ራቅ። አሜን አሜን። ከነዚህ ምን አለ? ራቅ ይላል ጳውሎስ ጢሞቴዎስን እየመከረ። እንዲህ አይነት ፍሬ የሚፈራው በደጅ ነው። እስኪ አሜን አሜን። ይሄ አይነት ከባድ ነገር ያለው ልትርቅበት የሚገባ አደገኛ ነገር ያለው በዛ። በእግዚአብሔር መንግስት ውስጥ ግን ኧረ ኢየሱስ ክርስቶስ ጌታ በአንተ ላይ የተነገረው የእግዚአብሔር ቃል ሲናገር የመንፈስ ፍሬ ሞልቶባችሁ፣ ጽድቅ ሞልቶብህ፣ ምስጋና ሞልቶብህ፣ እምነት ሞልቶብህ፣ ኃይል ሞልቶብህ የምትቆምበትን ማንነት ያገኘው ያ መራራ ስር በክርስቶስ ኢየሱስ ስለተነቀለልህ፣ በሱ መርገም ተሽሮልህ፣ በሱ ሞት ተሽሮልህ፣ በሱ ስድብ ተሽሮልህ፣ እግዚአብሔር ይሄንን ሩት ኦፍ ቢተርነስ ይሄንን መራራ ስር እግዚአብሔር አምላክ ስለነቀለልህ በዓለም ካለው እንደዚህ ካለው አደገኛ ነገር ራቁ ብሎ ሲናገር ስለእኔና ስለእናንተ ስለሚናገረው ስላለ እስኪ አሜን አሜን። ስለዚህ ጳውሎስ ነገሩን አየና ይሄ ፍሬ አሁን ደረሰ አለ። ፍሬው ሲገለጥ እንደዚህ ዛሬ አንደነቅም። ሰው በጣም የሚያስገርመው ነገር እኮ ክርስቲያንም ሆነን ሰዎችም ብዙ ጊዜ አንዳንዴ ሰዎች በሚያደርጉን ነገር ሰዎች በሚሉን ነገር በጣም ስንክልክል ውድቅ እንዴት እንደዚህ ያለችኝ እንዴት እንደዚህ ያለኝ ይባላል። እንዴ በሱ ነው ጎምርቶ በፍሬው ደብድቦ። አሜን አሜን። ያንዳንድ ነገር ፍሬ በጣም አይደል አፍሪካ ውስጥ የፈራው አይደኛው የዚህም ሀገር የተለየው። ስለዚህ እግዚአብሔር ቃል ሲናገር ኦልሬዲ እነዚህ ነገሮች ምልክቶቹ ናቸው። ይሄ በመጨረሻው ዘመን የሚያስጨንቅ ዘመን እንደሚመጣ ያለው ክብር ለኢየሱስ ይሁን። አሜን። በማቴዎስ ወንጌል ምዕራፍ 13 ላይ ምዕራፍ 13 ቁጥር 38 የእግዚአብሔር ቃል እንደዚህ ይላል። እስኪ ዘመን መጥቶልኛል ብሎ ዛሬ ኢየሱስ ክርስቶስ ጌታ ነው። አብ ያልተከለ ሁሉ ምን ይሁን? አብ ያልተከለ ሁሉ ምን ይሁን? ኢየሱስ ክርስቶስ ጌታ። በጣም የሚያስገርማችሁ ነገር ልንገራችሁ። በማቴዎስ ወንጌል ላይ ጌታ ስለ ዘሪው ምሳሌ ነው የተናገረው እና ይሄን ምዕራፍ ሄዳችሁ ስትመለከቱ አሜዚንግ አስገራሚ ታሪክ ነው ያለው። በዚህ ምዕራፍ ውስጥ የታጨቀ ብዙ እውነት አለ እና ስለ ዘሪው ምሳሌ ከነገራቸው በኋላ መጨረሻ ላይ ምዕራፍ 13 ቁጥር 12 37 ላይ ሄዳችሁ ስትመለከቱ እስኪ ስለ ምሳሌው ፍቺ ንገረን ብሎ ነገሩት። ጌታም ይሄን ሲያብራራላቸው እንደዚህ ብሎ ተናገራቸው። መልካም ዘር ማን ናቸው አለ? እስኪ ሁላችሁ ድምጻችሁን ከፍ አድርጉና ለስማው። የመንግስት ልጆች ናቸው አለ። እስኪ አሜን አሜን። ቅድም ራቆ የተባለው የመንግስት ልጆች አይደለም፣ እንደዛ አይነት ነገር ያለባቸው። አሁን መልካም ዘር ብሎ የሚያስበው ጌታ ይሄ መራራ ነገር የተነቀለለት እግዚአብሔር አምላክ የጽድቅ ቡቃያ አድርጎ የተከለው ወገን። እስኪ አሜን አሜን። የመንግስት ልጆች ናቸው እነዚህ። መልካም ዘር የመንግስት ልጆች ናቸው። እንክርዳዱ ግን የክፉ ልጆች ናቸው። የዘራውም ጠላት ዲያብሎስ። ኢየሱስ ጌታ ነው። የዘራው ማን ነው? መከሩም የዓለም መጨረሻ ነው፣ አጫጆችም መላእክቶች ናቸው። እንግዲህ እንክርዳድ ተለቅሞ በእሳት እንደሚቃጠል በዓለም መጨረሻ እንዲሆናል የሰው ልጅ መላእክትን ይልካል፣ ከመንግስትም እንቅፋትን ሁሉ አመፃንም የሚያደርጉት ይለቀማሉ። በዚያን ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ሃሌሉያ ያበራሉ። እስኪ አሜን አሜን። አንድ በጣም የሚያስገርም ነገር በቅርብ ቀን እዚህ ሀገር ጸሎት ላይ እየጸለይን እያለ በሐዘን በጣም አንድ ሰው እንደዚህ ብሎ ተናገረ። አረ ይሄ የጌና የሌዝቢያን ነገር በጣም በቃ እዚህ ከተማ ላይ እንደዚህ ሆነ እንደዛ ሆነ የሚል ነገር ተብሎ በቃ የጸሎት ጓዱ ልብራደ አንዳንድ ጊዜ ከአቅም በላይ የሚመስል ነገር የለም። እንዴት ነው የሚደረገው ይሄ ነገር? ልጆቻችንም እዚህ ሀገር ውስጥ እያደጉ ነው እና እንዴት ነው ይሄ ነገር የሚደረገው የሚል ክብደት በጸሎት ቦታ ላይ ጌታ በዚህ ቃል ተናገረ። እስኪ አሜን አሜን። እግዚአብሔር አምላክ ምን ብሎ ተናገረ? የሚያስገርማችሁ ነገር እንዲሆናል አለ። ኢየሱስ ክርስቶስ ጌታ ነው። ይሄ ጠላት የዘራው ዘር ይሄ እንክርዳድ ምን ሆናል? እስከ ጊዜው ድረስ እንዲበቀል ተውታል። ጊዜው ይመጣል። ቁጥር 40 እንክርዳድ ተለቅሞ በእሳት እንደሚቃጠል በዓለም መጨረሻም እንደዚህ ነው። እንክርዳድ ምን ሆነ? እስኪ ድምጻችሁን ተለቅሞ በሉ ዛሬ። አልሰማችሁም? እስኪ ድምጻችሁን ተለቅሞ በሉ ዛሬ። ተለቅሞ ከተባለ ምን ማለት መሰላችሁ? አንድ አይነት መልክ ያላቸው አንድ አይነት እንክርዳድ የሆነው ነገር ሁሉ
ተለቅሞ የመሰብሰብ ዘመን ነው ይዛል። ስለዚህ ተሰብስበው አንድ ቦታ ላይ ኃይላቸውን ሲያጠናክሩ አይድነቃችሁ። እግዚአብሔር በቃሉ እየሰራ እየለቀመ ነው። እስኪ አሜን አሜን። የኔና የእናንተ ኃላፊነት አባት ሆይ ለሰዎች ወደማይገባ ሰዎች ሊገቡበት ወደማይገባ የዘላለም እሳት የዘላለም ቁጣ ይሄ ትውልድ እንዳይ ዛሬ እንከለክላለን። በማከል ጣልቃ እንገባለን። በሚሞቱና በሕያዋኑ ማከል ጥናችን እናነሳለን ብለን የክህነት ስራዎች እንድናነሳ ነው የተጠራ ነው እንጂ በጉዳዮች ላይ እንድንደናገጥ አይደለም። ጌታ በቃሉ ላይ በጣም ግልጽ አድርጎ ነው ያስቀመጠው። ምን አለ? ይለቀማል ማለት። ስለዚህ በየወገኑ ነዶ ይታሰራል ማለት። በአንድ ወገን የሚታሰረው ነዶ ወደ አባታቸው መንግስት ለማለት እንደ ፀሐይ ለመድመቅ ይሰበሰባል። ስለዚህ በእግዚአብሔር መንግስት ትመጣና እጆችን አንስተህ እግዚአብሔርን ትባርከዋለህ ደስ እያለ። አንተን የሚመስሉ ሰዎች ደግሞ ይጨምራል። አንቺን የሚመስሉ ሰዎች ይጨምራል። አንድ ስትል ሁለት ስትል አገርን ትሞላለህ። ደግሞ ሞተ አግሬሲቭ የሆነ ኢቫንጀሊዝም እየሰራ ብዙዎችን ከሞትና ከአደጋ የሚታደግ እግዚአብሔር ጸጋ ባንተ ይገለጣል። እስኪ አሜን አሜን። እግዚአብሔር ባንተ እግርና እጅ አውጥቶ ይችን ከተማ ያድናታል። ይሄ ሲሆን ግን በአንጻሩ ደግሞ ጠላት ምን ማድረጉ አይቀርም። እሱም የራሱን ወገኖች መሰብሰቡ አይቀርም። ስለዚህ ሁለት አደገኛ ነገር አለ ማለት። ይሄ ለእስራኤል ማህበር ሁሉ በእርግጥ ይታወቅላችሁ። እስኪ አሜን አሜን። እንዴት አይባልም? ይሰበስባል ጠላት ታየርለስ። እንደውም የእግዚአብሔር ቃል እኔና እናንተ እኮ ታይም ኮንሽስ አይደለም። እውነት ልናገር ከተባለ እኛ ታይም ኮንሽሶች አይደለም። ጠላት በጣም ታይም ኮንሽስ። ስለዚህ ነው የራእይ መጽሐፍ ሲናገር ጊዜው እንዳለቀለት አውቆ ከምን ጊዜው መበለጠ ይሰራል። ኮንሽስ ነው። አሁን ተቃጠለ በቃ ጊዜ አለቀ። እነኚህ ሰዎች ሁሉ ይዤ ወደ ሲኦል ሳልወርድ፣ እነዚህ ሰዎች ሁሉ ይዤ ወደ ሲኦል ሳልነጉድ፣ ይሄን ሁሉ ይዤ ሳልጠፋ እኔ ብቻ ልቃጠል ነው ልንጨረጨር ነው። እሳት ወደማይጠፋበት ትሉ ወደማይሞትበት ወደ ዘላለም ባህር የእሳት ባህር ልጣል ነው። ስለዚህ ምን ላድርግ ይላል? አሁን ይሄንን ህዝብ እያምታታው እያጨረ እንትን እያደረኩኝ ወደ ራሴ ሐሳብና ወደ ራሴ አጀንዳ ልወስዳቸው። መጽሐፍ ቅዱስ ስለዚህ ሲናገር ምኑ እንዳለቀለት አውቆ ድምጻቸውን ከፈርኩና ምኑ እንዳለቀለት ጊዜው። ስለዚህ እኮ ነው እኔና እናንተ አሁን ቸርች ምን እንምጣ ሲባል ጊዜው የጊዜ ኮንሴፕት ብዙ የለም። ጊዜ ሲባል በቃ ምንም ችግር የለም። አሁን በዚህ ሰዓት የምን ሰዓት ነው? ማስታወቂያ ጊዜ ነው። በዚህ ሰዓት የወርሺፕ ጊዜ ነው። በዚህ ሰዓት ፓስተር የሚቀበልበት ጊዜ ነው። በዚህ ሰዓት ልክ ቃሉ ላይ መጥቼ ቃሉ ስታል ደግሞ ሽልግ ይይዛል። አንድ ሰዓት ተካፍዬ ነው ብለን ጊዜዋን ብዙ የጊዜው ኮንሴፕት ብዙም አልገባንም። ኤቭሪ ሚኒት ካውንትስ እኮ እዚህ ቦታ ላይ ባለንበት ቦታ ላይ በእግዚአብሔር መንግስት ውስጥ ካውንት የሚደረገው እዛ ሰራ ቦታ ላይ ሄደን ፓንችን ፓንች አውት ያደረግንበት አይመስለኝም። ኤቭሪ ሚኒት ካውንት መተህ እጆችን አንስተህ ከቅዱሳን ጋር እግዚአብሔር ይባረክበት። እስኪ ገባው ፍራማ እግዚአብሔር እናንተ አምላክና ዳኝነ ብላ ያልክበት ሚኒትስ ካውንትስ። ስለዚህ ነው በሌላ ቦታ ላይ ሺህ ቀን ከመጣል በቤትህ ለዘላ ኧረ ኢየሱስ ክርስቶስ ጌታ ዳዊት የሚቆጠረው ጊዜ የትኛው ጊዜ እንደሆነ ስለሚያውቅ ስለዚህ በዚህ ቦታ ላይ ጌታ በጣም የሚያስገርምን ነገር ተናገረ። በዚህ በዓለም መጨረሻ እንዲህ ይሆናል። ሁለት ጎራዎች ነው። ቁጥር 40 ላይ እንክርዳድ ተለቅሞ በእሳት እንደሚቃጠል በዓለም መጨረሻ እንዲሆን የሰው ልጅ መላእክቱን ይልካል። ከመንግስትም እንቅፋትን ሁሉ አመጽንም የሚያደርግ ሁሉ ይለቀማል። ዋው! ከመንግስት ምን ይለቀማል? እንክርዳድ እና ለሌላው ምን አለ እግዚአብሔር አምላክ እስከ ጊዜው ድረስ አትቋጩ። ምክንያቱም ስትነቅሉ ሌላው መብሮ ይነቀል። እግዚአብሔር ተሳስቶ አይደለም። በዚህ ቦታ ላይ ስትነቅሉ ተውት እንክርዳዱ ይደጋብሮት እስከ መከር ጊዜ ብሎ ሲናገር ጌታ አንድ ቀን ሄዶ እንክርዳድ ስንዴ ይሆናል ብሎ አስቧል። አንድ ቀን ሄዶ እንክርዳድ ዛላ ሆኖ መልኩን ቀይሮ ፕሬዝ ጋድ ይላል ካንተ ጋር ብሎ አስቧል። ለዘላለም ዘሩ የተለየ ዘር ዱባና ቅል ለየቀል ቅጠሉን ስታዩት ዱባ ይመስላል። ዱባም ዱባ ነው፣ ቅልም ቅል ነው። ግን አበቃ ፍሬው ላይ ስትመለከቱ ጌታ አልተሸወደም። ተውታል። ዱባውን አውቃለሁ፣ ቅጠሉንም አውቃለሁ። በምኑ ይታወቃል? እስኪ ድምጻችሁን ከፍ አድርጉና በፍሬው መከር ሲመጣ የፍሬው ነገር ይገለጣል። ፍሬው ላይ ሲመጣ እግዚአብሔር እንዴት አድርገው ነው ይሄንን መከር የሚያስወግደው? ይሄንን ልዩነት የሚያመጣው እንዴት አድርገው ነው? ማንን ይልካል አለ የእግዚአብሔር ቃል። እስኪ ድምጾቻችሁን ከፍ አድርጉልኝና ማን ይላካል አለ? መላእክቶች ይላካሉ አለ። መላእክት ሲላክ መላእክቶች ሲመጡ የሚያደርጉት ነገር ምንድነው? የመላእክ የሚለውን ሐሳብ ባለፈው ነግሬያችሁ ነበር። የእግዚአብሔር ቃል መልእክተኞች ነን በዚህ ዘመን። እስኪ አሜን አሜን። በእግዚአብሔር ቤት ውስጥ በእግዚአብሔር መንጋ ውስጥ እግዚአብሔር ቃል ሁሉ ጊዜ ሲነገር የሚያደርገው ነገር አለ። አንድና አንድ ነው። የኤፌሶን ምዕራፍ 5 ሲናገር እግዚአብሔር ቃል
ያለ ፊት መጨማደድና ያለ ነቀፋ ትሆን ዘንድ ለበጉ ሰርግ ያዘጋጃት ዘንድ ብጽዕትና ቅድስት ሆነችዋን ቤተክርስቲያን በውሃ እጥበት እያጠበ ያዘጋጃታል። እስኪ አሜን አሜን። ስለዚህ እግዚአብሔር ቃል ሲመጣ የሚያደርገው ነገር ምንድነው? ሁለት አፍ ካለው ስለታም ሰይፍ ይልቅ የተሳለ እግዚአብሔር ቃል ስለሆነ ፈተሽ ተሽ 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 እያደረገ እንክርዳዱን ይመልቀም ሰራ። አሜን። እስኪ አሜን አሜን። እንክርዳድ ይለቀም። የእግዚአብሔር ቃል አንዳንድ ጊዜ ልቀምልኝ እንክርዳድ ነው ከራይ በይዋን ራሴ አርቡ ያልኳቸው ነው። ልቀምልኝ አንዱም አይቀር መጽሐፍ ቅዱስ ደፋር ለፓስተር ተብሎ የተለየ ነገር አይናገርም። ለእናንተ የሚናገረው ወደ ሁለት አፍ ያለው ነው። አንድም ወደ እናንተ አንድም ወደ እኔ ነው። እስኪ አሜን አሜን። ስለዚህ አብ ያልተከለው ነገር ሁሉ ነው። የእግዚአብሔር ቃል ሲነገር ሁሉ ጊዜ የሚያደርገው ነገር ምንድነው? ይሄንን የመለየት ስራ ይሰራል። አሜን። ጉባኤውን የመለየት ስራ ይሰራል። አሜን። የኔ ስራ አይደለም። ሄጄ ምን ቅድም እንዳልኳችሁ እንዴት ዋልክ፣ እንዴት አዘክ፣ ምን አለፍ፣ በምን ውስጥ እያለፍ ነው፣ ምን ተሰማ፣ መረጃ ድርጅቱ እንዴት ነው ምናምን ኢኮ ሴኩሪቲ አይባልም። ስልጣን ሰጥቶናል እግዚአብሔር። አውቶሪቲ ያለን የእግዚአብሔር ቃል እንደወስደን የእግዚአብሔር ቃል እንደርገባለን። በዚህ ስልጣን እናገራለን። አብ ያልተከለው ይነቃል። አሜን። መፍትሄው በሽታ ሁሉ አንዳንድ ጊዜ እኮ በጣም የሚያስገርመው ነገር አንድ መጽሐፍ ቅዱስ ሳነብ አንድ ጊዜ ጳውሎስን ላረመው ዳዳኝ ካሁን እኔ ኑዛዜ ነው እንግዲህ ኑዛዜ ነው ኮንፌሽን ነው መናዘር የት ቦታ መሰላችሁ? ቦታው ገላትያ ላይ ጴጥሮስን ምን አለው ጳውሎስ? እንደዚህ ብሎ ተናገረው። ስለ ግብዝነቱ በሰዎች ፊት ገሰጸ። ስለምን? ስለ ግብዝነቱ ወይስ በጣም ኃይለኛ ቃል ተናገረውና ጴጥሮስ አሕዛብን ሲያይ ከአሕዛብ ጋር ክርስቲያኖችን ሲያይ እንደ ክርስቲያን መሆን ሲጀምር በሰዎች ፊት ስለ ግብዝነቱ ተናገረው ብሎ ሲናገር ጳውሎስ ለምን ጴጥሮስን ለብቻው ሳይናገረው ነበር የሚል ገብቷቸዋል። መቼም ቅንነት ነው። አሜን አሜን። መጥፎ አይደለማ። ቀስ አድርጎት ለምን ፒተር ልክ አይደለም እኮ ያደረከው ነገር እንዴት እንደዚህ ታደርጋለህ? ይሄ ነውር ነው እና ከዚህ ነገር ተመለስ ምናምን ብሎ ቢናገረው ጥሩ ነበር ብዬ አሰብኩ። መቼም መጽሐፍ ቅዱስን ጨርሶ አለማንበብ ክፉ ነው። እዛ ጋር ቆም ብዬ ይሄን ነው ያሰብኩት። ወረድ ብዬ ሳነብ ደግሞ እንደሚል ቃል አይ ሌሎችም እሱ በነበረበት ግብዝነት ተይዞ ነበርና አሜን አሜን። ስለዚህ በአደባባይ ላይ ጴጥሮስ ሲስ ምናምን ተብሎ ሲባል ይሄ ነገር ያለበት ሁሉ ርግፍ አደረገ ማለት ነው። እረስ አሜን አሜን። ዳትስ ዋይ እኮ አገልጋዮች አንዳንድ ጊዜ በቤተ ክርስቲያን ውስጥ ብድግሩና ስም አይጠሩ በናዝሬቱ በኢየሱስ ክርስቶስ ይሄ መንፈስ ይውጣ ብሎ ሲናገሩ ይላል። ከዛ ይላል። አንድ ብቻ ቢጠራከው ጉድ ይሆን ነበር። እንደ አልዓዛር ወይ ናውጣ ስለተባለ አልዓዛር ብቻ ነው የመጣው። አልዓዛር ባይል እኮ ውጡ ብሎ ቢናገር ሁሉም ብድግ ነው። አሜን አሜን። ስለዚህ እግዚአብሔር አምላክ እስኪ ጌታ አዋቂ ነው ብሎ ዛሬ ስለዚህ አሁንም ይሄ መራራ ስር ብሎ ቢናገር አንድ ሁለት ሰው ላይ ቢኖር እዚህ ጉባኤ ማከል በኔ ላይ ቢኖር ምናምን ለብቻ እየወሰደ ይመክረን ነበር። ግን ሲነገር ካለበት ቦታ ላይ ሁሉ ድምፅ ሳያሰማ ለገልገልገልገል አሜን። ሲገባው ፍራማ አብ ያልተከለ ሁሉ ምን ይሁን። ስለዚህ ሁለት ስብሰባዎች አሉ በአለም ላይ በእነዚህ ቀናቶች ላይ። አንዱ ስብሰባ ጌታ ከመምጣቱ በፊት በመናደርጋቸው ጋዘሪንግስ ይሄ በአንዳንዶች ዘንድ ልማድ እንደሆነ ይላል መጽሐፍ ቅዱስ ሲናገር። በእነዚህ ስብሰባዎች አምላክ እስከ መጨረሻው እስከ ሁለተኛው ስብሰባ ማለት ነው። ሁለተኛውን ስብሰባ ደግሞ ሲናገር በሁለተኛ መጽሐፍ ቅዱስ ሲናገር ኢየሱስ ጌታ ነው። በሁለተኛ ተሰሎንቄ ምዕራፍ 2 ላይ የእግዚአብሔር ቃል እንደዚህ ይናገራል ከቁጥር 1 እስከ 2 ድረስ። ነገር ግን ወንድሞች ሆይ ስለ ጌታ ስለ ኢየሱስ ክርስቶስ መምጣትና the second coming of Christ ማለት ነው። ስለ ኢየሱስ ክርስቶስ ዳግም ምጽአት ማለት ነው። ስለሱ መምጣትና ስለ እርሱ ወደ እርሱ ስለመሰብሰባችን። ስለዚህ ሁለት ነገር ነው ያለው። ኢየሱስ ክርስቶስ ዳግም ይመጣል። አሜን አሜን። እስኪ ይመጣል ብሎ ድምጽዎቻችሁን ይከፋሉ። ሃሌሉያ። ኢየሱስ ክርስቶስ ዳግም ይመጣል ይላል። መምጣቱን ብቻ ሳይሆን ደግሞ እኛን ቅዱሳንን ሊወስደን ይመጣል። ክብር ለኢየሱስ ይሁን። ይሄ ሁለተኛው ጋዘሪ ነው። ሁለተኛው ጋዘሪ ከመሆኑ በፊት ወይም ያለፊት መጨማደድና ያለቀፋ የሆነችዋን ቤተክርስቲያን እሱ ከመውሰዱ በፊት ግን ያ ያለፊት መጨማደድና ያለቀፋ የሆነችዋን ቤተክርስቲያን በምድር ላይ መስራት ይፈልጋል። ያም የሚሰራው ስራ ምንድነው? እኔና እናንተ ሳንጋጭ፣ ሳንቸገር፣ ሳንጎዳዳ አሜንና አሁን የምንልለት መራራው ስለ ተነቀለለት ንጹህ ጉባኤ እስኪ አሜን አሜን ሸዋህ ይሆነ ኢየሱስ ክርስቶስ ጌታ እንደ ተወደዳችሁ እንደ እግዚአብሔር ልጆች ምን የምትሆኑ እግዚአብሔርን የምትከተሉ ወይም የምትመስሉ ሆኑ ይላል እግዚአብሔር ቃል ሲናገር። ኢየሱስ ክርስቶስ ጌታ
እስኪ ዘመን መጥቷል ብሎ እንደገና ክብር ለኢየሱስ ይሁን። እግዚአብሔር አምላክ የተባረከ ይሁን። ስለዚህ እግዚአብሔር በእነዚህ ቀናቶች ላይ አስገራሚን ነገር እያደረገ ነው። የሚገርምን ነገር እያደረገ ነው። የጽድቅን ቡቃያዎች እያደረገ ነው። በእርሻው ላይ እጁን በሚያስገርም ሁኔታ አድርጎ እግዚአብሔር አምላክ በእኔና በእናንተ ላይ የጀመረውን ነገር ወደ ፍጽምና ሊያመጣ ስራዎችን እየሰራ ነው ያለው። እግዚአብሔር አምላክ የተባረከ ነው። የመጽሐፍ ቅዱሳችን ሲናገር የሚገርምን ነገር ይናገራል። አንዱ አስተማሪዎችን፣ ነቢያቶችን፣ እረኞችን እነዚህን ሁሉ አነሳ ብሎ ሲናገር ኤፌሶን ምዕራፍ 4 ቁጥር 11 ላይ አንድ ነገር ሊያደርግ ነው። ያም ምን አይነት ነገር ሊያደርግ ነው? ፍጹሙን ሰው በእግዚአብሔር መልክና በእግዚአብሔር አምሳል ይሰራል። አሜን። እስኪ ገባው ፍራማ አሜን። ስለዚህ ታገሱት፣ እግዚአብሔር አምላክ የሚሰራው ስራ ነው። አሜን አሜን። ስለዚህ ጳውሎስ ቅድም ያለውን ሐሳብ እንደገና እናንሳና ፍሬው ሲገለጥ እነዛ ክፉ ነገሮች ታዩላል በዓለም ላይ። ስለዚህ አሁን አንድ ነገር እንደ እግዚአብሔር ሰዎች እስኪ እግዚአብሔር ሰዎች ካላችሁ ከመን ያናናችሁ አውጣው። አሜን አሜን። እንደ እግዚአብሔር ሰዎች አንድ ነገር ልናደርግ ይገባል። ሰዎችና ጥፋቶቻቸውን በለየት ይኖርብን። አሜን አሜን። አናደባልቅም። ሰዎች ናቸው፣ ጥፋታቸውን ደግሞ ጠላት ይዘራው። ስለዚህ ኮንሺየስ ሁኑ። እንደዚህ እንደ መጨረሻው ዘመን እንደ ሃርቨስት ታይም ሚኒስተርስ እንደ መጨረሻው ዘመን የመከር ዘመን አገልጋዮች ስንንቀሳቀስ በጥንቃቄ ነው የምንንቀሳቀስ። አሜን አሜን። በብዙ ፈንጂ ማከሉ ተንቀሳቀስ። የምትረጋግጣቸው ነገሮች አሉ። አንዳንዱ ስትዘምር የሚጎዳለ፣ ስትሰብክ የሚጎዳለ፣ ስታይ የሚጎዳለ ብዙ መራራ ስሮች አሉ። ስለዚህ እግዚአብሔር አምላክ ይረዳው ያንን ጉዳት ባዳመጠ ቁጥር ያንን መልከታ በሰማ ቁጥር ሰዎች ስለሱ የሚናገሩትን በሰማ ቁጥር ተመርሮ የመልስ ምት ለመስጠት አይዘጋጅም። እንደ እግዚአብሔር ሰው ልዩነትን ያደርጋል። አሜን አሜን። በመራራ ነገር መካከል ልዩነትን ያደርጋል። እግዚአብሔር አምላክ የተባረከ ነው። ምክንያቱም አንድ ነገር እውነት ነው። ማንም ሰው ራሱን ሊለውጥ አይችልም። ክብር ለኢየሱስ ይሁን። ሆነው አገኙት እነኚህ ሰዎች ራሳቸው ሆነው አገኙት። ቢፈልጉማ ታጥቦ ሁሉም ሰው ጀት ሆኖ በቃ አሪፍ ሆኖ ይቆም ነበር። ሁላችንም ይሄን ሆነን እናገኙት። መራራው ስር በቅሎ አገኙ። መራራው ስር በቅሎ ተገኘ። አንዳንድ ጊዜ አንዳንድ ባህሪዎች ባልሆነ ቦታ ላይ ይጋለጡ። አንዳንድ አሁን ሚስት ለማግባት የሚፈልግ ሰው ባለፈው ነግራችኋለሁ። እንደግሜ ነገር መሰለኝ ሚስት ለማግባት የሚፈልግ ሀት ዴት ላይ ያለ ሰው ማለት ከአዲስ እጮኛው ጋር የሆነ ቦታ እንገናኝ ይባላልና የሆነ ቦታ እንገናኝ ሻይ ቡና አብረን ጠጣ ይባላል። በቃ ይባላል። እሱም የክትል እሷም የክትል ልብሷን ትለብሳለች። አደገኛ ነገር ይደረጋል። ቁጭ ተብሎ ፊት ለፊት በቃ ናፕኪኑ ተቀምጧል። ሁሉ ደስ የሚል ካንድል ሻማው ሁሉ በርቷል። ቆንጆ ሬስቶራንት ነው፣ ሰው ባለበት ደስ የሚል ክርስቲያናዊ የሆነ ምግብ ምንም ነገር ምን ጻዳ የሆነ ደስ የሚል ኢንቫይሮንመንት ላይ ወሬ ማውራት ይጀምራሉ። አሁን ስለ ፊውቸሪቲ አብሮ ስለሚያደርጉት ነገር አሁን ሰውየው ሳያስበው ለካ ጉንፋን ይሉታል። ጉንፋን ግን አክባሪ አይደለም። ያንን ቦታ ታውቃላችሁ። እና ሀት ዴት ላይ ነው ላገባት ያለችው ልጅ ነው። ስዘረከረክ እንዳታይኝ እዚህ ቦታ ላይ በፍጹም ጉንፋን ግድ የለውም። መጣ ከተባለ አስነጥሱ አዝረክሯል። ያን ይቅርታ ምናምን ብለው ወደ ሽንት ቤት ሄደ ተጣጣመ። እንደገና አሁን አይሰማም ጉንፋን። ክፉ ባህሪ በሰዎች ውስጥ እንደዛ ባላሰብነው ቦታ ላይ አስነጥሶ ነው ከንፈር ጥሶ ይላል ወይ እሷ ናት የተናገረችው ነገር እሱ ነው የተናገረው ነገር እስክትሉ ድረስ ምንድነው ጉዳዩ እያልኳችሁ ነው። እስኪ መራራ ሰር እዛ ጋር ንግግሩ ያናወራ እዛች ላይ ያለችው አፍሬ ላይ እንታገል እንዴት እንደዚህ ያለኝ እንትን አትበሉ። እግዚአብሔር ይረዳው ሰው ረጋ ይልና እልፍ ይላል። ከዛ እስኪ አሜን አሜን እስኪ እልፍ እላለሁ ብሎ ዛሬ ባካችሁ እልፍ በሉና ከመራራው ሰው ጋር ይላል። ነግራችኋለሁ ባለፈው አይደል? በእግዚአብሔር እኮ በብዙ ስለረዳኝ ብዙ ጊዜ በህይወቴ ላይ የሆነውን ነገር ጌታን በተቀበልኩባቸው በእነዛ ዓመታቶች አንድ ነገር አልኩት ጌታ እና ልቤን ለውጠዋል። ልቤን አስፋው። ምክንያቱም ልቤን ፈራዋለሁ። ከምንም ነገር በላይ ልቤን ፈራዋለሁ። ስለዚህ ተሰድጄ መጣሁ። ስደት ላይ ራሴን አገኘሁ። ከባለቤቴ ጋር ነው ያለሁት። ስለዚህ በእነዚህ ቀናቶች ላይ ጨክኖ ነገር ሊያደርግ የሚችል ልብ አለ በውስጥ። እግዚአብሔር ሆይ ከልቤ አድነኝ። አይ ቲንክ እግዚአብሔር ረዳኝ መሰለኝ። ባምን ይሻላል። ረድቶኛል። አሜን አሜን ረድቶኛል። ከዛ በኋላ ብዙ ነገር ሳይ ከልቤ ረዳኝ አምላክ ነው። ኢየሱስ ጌታ። እስኪ አሜን አሜን። ስለዚህ በዚህ ቦታ ላይ ማንም ራሱን ሊለውጥ አይችልም በእግዚአብሔር እንጂ። እግዚአብሔር ደግሞ ሊያደርገው የሚችለውን ነገር የኛ ስራ አድርገን መስራት ስንችል እሱ ሪሊጂን ነው፣ ሃይማኖት ነው። ማን ብቻ ነው የሚሰራው? እሱ ነገር መለወጥ የሚችለው ማን ነው? እግዚአብሔር። እግዚአብሔር የሚሰራውን ስራ እኛ ስንሰራው ሃይማኖት ነው ማለት ስናስተካክል ስንገኝ ማለት የሆነ ቦታ ላይ በቃ ስንታገል ስንገኝ የሆነ ነገር ለማድረግ ስንታገል ስንገኝ
እግዚአብሔር አምላክ እንድንታገል ሳይሆን የጠራው እንድንሆን እስኪ መሆን ብሎ ዛሬ በመሆንና በማስመሰል መካከል ልዩነት አለ። እግዚአብሔር አምላክ ልጆች የሆኑ ዘንድ ስልጣን ሰጣቸው። አሜን። መሆን ነው የሰጠው። አሜን። እስኪ አሜን አሜን። ኢየሱስ ክርስቶስ ጌታ ነው። እስኪ ኢየሱስ ጌታ ነው እንደገና ኢየሱስ ጌታ ነው። ስለዚህ እግዚአብሔር በእነዚህ በዘመናት መካከል በዙሪያችን የተገነቡ አይደንቲቲዎችን እኛም የገነባናቸው ጠላት የገነባቸው ሰዎች እንዳይጎዱን ሰዎች በህይወታችን ውስጥ ገብቶ ጥቃት እንዳይደርሱብን የገነባናቸውን ቅጥሮች ሊያፈርሳቸውና የራሱን ቅጥር በእኛ ሊሰራ ይፈልጋል። እስኪ አሜን አሜን። እግዚአብሔር አምላክ ዛሬ ይሄንን መራራ ቅጥር መራራ ስር በውስጣችን ሊያፈርስ ይፈልጋል። አንድ ነገር ታውቃላችሁ ምን ገነባው እኮ ለሴኩሪቲያችን ጭምር ለሴኩሪቲ ነው የምንገነባው ዋስትናን ለማግኘት ነው። አሜን። ሰውን አላናግርም ብለን ስናበቃ እኮ ሰውየውን ለማጥቃት አይደለም። ሁለተኛ ደግሞ አናግሬው በተነጋገርንበት አጋጣሚ ገብቶ ልቤ እንዳይጎዳው እውነት ነው ውሸት ነው? ማን ነው እስኪ ጠዋት ተነሱ እንትና ናበሽቃሉ እንትና ናበሽቃታል እንትና አናናገርም ብሎ የሚል እኮ የለም። ማን እንደዚህ አይነት ፕሮግራም የለም። ሰላም እኮ ነው። እስኪ ሀገር ሰላም ነው ብሏል። ግን ጠዋት ተነስተን እንዳልጎዳ ነው ነገሩ። እንዳልጎዳ በዛ አላልፍም እንዳልጎዳ እንትና አላናግረው ነው። ቅን ይመስላል ነገሩ። ሌላው ሰው ገብቶ በእኛ ክልል ውስጥ የአየር ክልላችን ውስጥ ገብቶ ጥቃት እንዳይደርስ ስለዚህ የአየር ክልሉ ላራዳሩ ተወጣጥሮ ሁሉ ዝግት ይለና ስልኩም ዝግት ይለና ድባብ ታቦት እንደተሸከመ ሰው በዝግት ተመራ። እስኪ ዘመን መጥቷል ባካችሁ። ዘመን አብ ያልተከለሉ ምን ይሁን ይመከሉልኛ እናንተ ቅዱሳን አብ ያልተከለሉ ምን ይሁን ኢየሱስ ክርስቶስ ጌታ። ባለፈው ነግራችኋለሁ። ይኸው ሰዎች ፍጥረታዊ አካላቸውን ፊዚካሊ የሆነውን አካላቸውን ከሚደርስባቸው ጥቃት ከመከላከል ይልቅ የስሜቶቻቸውን ኢሞሽናል ጥቃቶቻችንን መከላከል ነው ይበልጥብን። ባለፈው ነግራችኋለሁ ይሄን ነገር እና ፊዚካሊ የሆነ ጥቃት የደረሰበት ሰው አለ። እስኪ በልጅነቱ ያልቆሰለ ያልተመታ የለም ብዬ ብላችሁ መቼም እናንተ ከሰማይ መውረድ አለባችሁ። ተፈራ ተነቃቅሎብን ያደግነው እንትን እየሄድን ሾህ እየመታን ያደግነው እንዴ መኪና ላይ እኮ ዘመናችንን ሙሉ አልነበርንም እንዴ? በታሪክ ወራችንን በሙሉ ነው እዚህ ሀገር ልጆች ወልደን አሁን እኔ ልጆች በስትሮለር እየገፋናቸው ስንሄድ አቤት እኔ ስቃናባቸው የሆነ በቃ ከወጥ የሚያደርግ ትንሽ ነገር ሲገዛላቸው አቤት እኛ በግራንግል ያደግንባትን ዘመን እያሰብኩ ስለዚህ ወቅቶናል፣ ተጎድተናል፣ ቆስለናል፣ ብዙ ነገር ሆኖብናል። ልጅነት ተፈነካክተናል፣ ፈንክተናል። ይሄ ነገር ሁሉ ከሆነ በኋላ ግን ያደግነው የሌላውን ዘመናችንን በሙሉ ሁለተኛ ሰው እንዳይጎዳኝ የብረት ኮፍያ አድርጌ የብረት ጥሩር ለብሼ የብረት ጫማ አድርጌ ሰፈነቃቀለው ነው ሄደው ሁሉ ሰው አይባልም። ያለ ሰው አለ እንደዚህ ከተማ ያለ ሰው ቢገኝ እኮ ሁላችንም አይ ተናኩ ነካርቦታል መሰለኝ የብረት እንትን እኮ ነው አርጎ ሜሮ ነው ጤነኛነት አይደል። ስለዚህ ሰው በፊዚካሊ በሰውነቱ አካሉ ላይ የደረሰውን ጉዳት አስታሞ ችሎ መኖር ይችላል። የሚገርመው ግን በስሜቱ ላይ የደረሰውን ጉዳት ሰው ሳያውቀው የብረት አጥር በዙሪያው ገብቶ ነው ሳያውቀው ፊዚካሊ ተጎድቶ ችሎ እንዳለፈ ኢሞሽናሊ የተጎዳው ሰው ግን ሁለተኛ ሰው ላይ ጎዳ ሁለተኛ ሰው ላይ ያረማበድበት ሁለተኛ ሰው እኔን ህይወቴን ላይነካ በዙሪያዬ ብሎ የማይታዩ ግድግዳዎችን መገንባት ይችላል። ስለዚህ አሁን እኔና እናንተ ከዚህ ሰው ጋር እንገናኛለን ሞል ውስጥ ወይም ደግሞ ስራ ቦታ ላይ እንገናኛለን። ስታየው በአይን ሲታይ ሰውየው ነው አሪፍ ልጅ ናት አሪፍ ልጅ ነው ምንም ችግር የለውም። ጠጋ ስትል አቤት የግድግዳው ማዕት አቤት የማይገፋ ነገር ልቡ አይገኝ ሐሳቡ አይገኝ ምን ነው ሲባል ግዝግት አድርጎታል። ኮሙኒኬሽን ብሬክ ዳውን አለ። ሐሳባቸው አብሮ ፍሎ ማድረግ አይችልም። መግባባት ሐሳብ ለሐሳብ መግባባት አይቻልም። ለምን ቢባል ግድግዳ ከግድግዳ ጋር ነው የሚነካከው። ስለዚህ ነው እግዚአብሔር አምላክ በእነዚህ ቀናቶች ላይ ይሄንን መራራ የሆነ በህይወታችን ላይ የገቡትን ግድግዳዎች ዛሬ እግዚአብሔር ያፈርሳቸዋል። እስኪ አሜን አሜን። እነሱ ከፈረሱ በኋላ መጽሐፍ ቅዱስ እኮ የሚናገረው ሁለትና ሶስት ሆናችሁ ባላችሁበት እኔ በዛ እገኛለሁ አለ። የእግዚአብሔር ህልውና በማከላችን አውቶማቲክ ነው። አሜን። ምክንያቱም ግድግዳ ከግድግዳ ጋር ሳይሆን ወንድም ከወንድም ጋር ነው የሚገናኘው። አሜን አሜን። የጦር ሰራዊት ካምፕ እኮ ነው የሚመስለው አንዳንድ ቦታ ላይ ይሄ ሄልሜት እንትን ጭምብል ከጭምብል ጋር ምን ከምን ጋር ጋሻ ከጋሻ ጋር ጦር ከጦር ጋር እኔና ወንድሜ እግዚአብሔር አምላክ ይሄንን እንደራሱ አረ ኢየሱስ ክርስቶስ ጌታ ልጁ ምን በሆነበት በኩር በሆነበት ቤት የልጁን መልክ ይመስሉ ዘንድ እስኪ አሜን አሜን። ማን በኩር በሆነበት
በሉኝ ድምጻቸውን ከፈ ማን በኩር በሆነበት ልጁ በኩር ስለዚህ ወደ ቤተክርስቲያን ስንመጣ ወደ ፓስተር አይደለም የምንመጣው ፓስተርም እንደናንተ አዳኝ አለ እያለ የሚጮኸው መራራ ነገር ንቀልልኝ ያልኩ የምጮኸው ጥያቄ ስለዚህ ወደ ቤተክርስቲያን ሲመጣ ወደ ሽማግሌዎች አይደለም የሚመጣው ወደ ቤተክርስቲያን ሲመጣ የሆነ ኳየር መዝሙር ለማየት ኢንተርቴን አደረገን ደስ ብሎ ምናምን ለመውጣት አይደለም የምንመጣው እየመጣን እኮ ያለነው አንድ ነገር ነው ልጁ በኩር በሆነበት ቤት አሜን እስኪ አሜን አሜን እስኪ ልጁ በኩር በሆነበት ቤት ነው የልጁን መልክ ይመስሉ ዘንድ አሜን ስለዚህ የልጁን መልክ የመምሰል ፕሮጀክት የያዘ ሰው ዘመኑን በሙሉ የእድገት ፕሮጀክት ነው ሰው አሜን አያልቅም ዘመኑን ነው ማለቂያ የሌለው ግስጋሴ ውስጥ ነው የምትገባው ማለቂያ የሌለው እድገት ውስጥ ነው የምትገባው ሰዎች ስላንተ ይደነቃሉ አንተ እኮ ስለራስህ የምታውቀው ነገር የለም ገና ያለው ሁለተኛ ሶስተኛ ፍሎር ላይ እግዚአብሔር የጠራህ ማለቂያ ወደ ሌለው እድገት የልጁን መልክ መስል ዘንድ እስኪ የልጁን መልክ መስል ዘንድ በሉ ዛሬ አጠገባችሁ ያለውን ሰው ነካርጉትና የልጁን መልክ ለምሰል ተጠርታለሁ ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ ጌታ ሃሌሉያ ስለዚህ አንድ ነገር ጥንቃቄ ማድረግ ይገባናል ጥንቃቄዎች ባለፈው አንድ የኢንፍላይት ማጋዚን ላይ ያነበብኩትን ነገር ነግራችኋለሁ ቢዌር ኦፍ አንስ የሚለው አንድ ሄድላይን አንብቤ ቢዌር ኦፍ አንስ ይላል እና አንስ የሚለውን ጸሐፊው በጣም የሚያስገርም ምህጻረ ቃል ነው በአብሪቬሽን ነው የጻፈው አንስ የሚለው ቁጫጭ ማለት ነው አይደል ትርጓሜው ግን ሲተረጎም ማን ነው የሚረዳኝ አረሳችሁታል አውቶማቲክ ኔጌቲቭ ቲንኪንግ ሲንድሮም አውቶማቲክ ኔጌቲቭ ቲንኪንግ ሲንድሮም ቁጭ ብሎ ሰው አንዳንድ ጊዜ የሚያስበው ነገር አውቶማቲካሊ የሚመጣበት ነገር ኔጌቲቭ ነገር ውርር አድርጎት ቁጭ ስለሱ ያስብ ኔጌቲቭ ነገር ስለሀገር ያስብ ኔጌቲቭ ነገር ስለዚህ ያስብ ኔጌቲቭ ነገር ፈልገን እኮ ነው ከብዙ ነገሮች መካከል ትንሽ መልካም ነገር የምናወጣው መልካም ነገር አውጥተን ስናበቃ እንደ ልኩ በድርቡ የተሰፈረ ሰላምታ በድርቡ የተሰፈረ ፍቅር ለሰው እንሰጣለን ትንሽ ነገር ነው የምናስበው ብዙ ነገር አእምሮና ልብን የሚወረው እነዚህ ክፉ ቁጫጮች አሉ አንተ ሰውየው አንተ ያላቸው ኔጌቲቭ ቲንኪንግ ሲንድሮም ናቸው ስለዚህ በተለይ ከህብረት ለመነጠል ጥላት የሚጠቀምበት አይነተኛ ዘዴ ምንድነው ያልተገሩ ሐሳቦች በአእምሮአችን ውስጥ የሚፍለቀለቁ እነዚህ ያልተገሩ ሐሳቦች እነዚህን ሐሳቦች ምን ብያቸዋለሁ በእኛ ሶሳይቲ ማከል መሰለኝ ገመትኩኝ አሰብኩኝ ጠረጠርኩ እንደዚህ ጠረጠርኩ ብሎ ካሰበ በኋላ እስኪ በጥርጣሬ ውሳኔ ይሰጣል እንደ ወንድሞች ካሞን እስኪ በሉኛ እሷና እሱ ከተቀመጡ ዘጋ በቃ ጠረጠርኩ ብሎ ካሰበ ሰውየው ብዙ እኮ ሀገር የፈረሰው በጥርጣሬ አረ እናንተ አይሳቅም ሁለቴን እኮ ነው ማለት እንዲህ እንደሆነ ገምታለሁ ያ ነገር በቃ ብሎ ካሰበ በኋላ ውሳኔ ነው የሚሰጠው ወዲያው መዶሻ ይመጣል እስር ቤት ነው ያሰው የተገመተበት ሰው እስር ቤት ምን ሆነ ታሰርክል ምን ሆነ ዘጋብ ባልታወቁት ጉዳይ ተታሰረ እዚህ 2 ዓመት አይናገረኝም እንትን ምን ነው ሄዶ ሲጠየቅ እንደዛ ገምታለሁ በግምት እንደ ሰው ይታሰራል እስኪ እነዚህ እስረኞች ሁሉ ይፈቱ ዛሬ አስካሜና ዛሬ እስረኞች ሁሉ ይፈቱ በኢየሱስ በግምት የታሰሩ በመሰለኝ የታሰሩ ነገሮች ሁሉ ይፈቱ አሜን አሜን አደገኛ ነገር ታውቃላችሁ እናንተን ብቻ አይደለም ጌታም እኮ አጋጥሞታል ጌታም በገመትኩ እስር ቤት ሊያገቡት ነበር አንተ በጠረጠርኩ ዮሐንስ ወንጌል ምዕራፍ 4 ነው ዮሐንስ ወንጌል ምዕራፍ 4 ላይ ቶሎ ሲሄዳችሁ ሁሉ ባካችሁ ቶሎ ብላችሁ ከመስመር ወጣ ብዬ ይሄን ላስብ ለርቀተ ኢየሱስ ክርስቶስ ጌታ ነው ዮሐንስ ወንጌል ምዕራፍ 4 እንደዚህ የሚል ቃል አለ እስኪ ኢየሱስ ጌታ ነው እንደገና ኢየሱስ ጌታ ዮሐንስ ወንጌል ምዕራፍ 4 አይደለም 23 ላይ እስኪ አንዴ ቆይ ቁጥር 27 ላይ በዛም ጊዜ ደቀ መዛሙርት መጡና ከሴት ጋር በመነጋገሩ ተደነቁ ኦኬ አሁን ልስጣቸው አገባቡ አገባቡ ኢየሱስ ክርስቶስ ወደ አንድ ከተማ ሄደ በይሁዳም ወደ እንትን ሲሄድ በሰማርያ ማለፍ ግድ ሆነበት የሚል ቃል ነው እና በሰማርያ በኩል ሲያልፍ ወደ አንዲት ወደ ሳምራውያን መንደር ወደዛ ከተማ ለመግባት እሱ ወንዝ ዳር ተቀምጦ ደቀ መዛሙርቶቹን ላካቸውና ሄዱና እስኪ ከማክዶናልድ ትጉዙልና ነው አይን ነገር ነው ትጎ ምናምን ነገር ፒክ አድርጋችሁ ነውና መንገድ እንቀጥል አይን ነገር ነው እንግዲህ ዛሬ እንደሚባለው ማለት ኮንቴክስቹዋላይዝ ለማድረግ ፈልጌ ነው በጣም እንትን ለማድረግ ፈልጌ ሳይሆን የሆነ ምግብ ፒክ አድርጋሉኝና ነው እነሱ ሄዱና ፒክ አደረጉና መጡ ወዲያው እና ኢየሱስ ክርስቶስ ደግሞ ወንዝ ዳር ቁጭ ብሎ ከማን ጋር ሲነጋገር አይት በሉኛ እናንተ ነብራችሁ ከሴት ጋር ሲነጋገር
ወዲያው ሲነጋገሩ አዩና እንደዚህ ብሎ ተነጋገሩ። ልብ አድርጉና ከሴት ጋር በመነጋገሩ ተደነቁ። ኦኬ ከሴት ጋር በመነጋገሩ ምን ሆነ? ድንቅ አላቸው። ምን ይደንቃል? እስኪ አሁን ምን የሚያስደንቅ ነገር አለ? ከሴት ጋር ስለተነጋገር ከወንድ ጋር ስለተነጋገር ምንም የሚገርም ነገር እኮ የለም። እዚህ ብቻ አላቆም ቀጥልና እስኪያምሩ ነገር ግን ምን ትፈልጊያለሽ ወይም ስለምን ትናገራታለህ ያለ ማንም አለ። ነገር ግን ይወላ የደነቃቸው ነገር እሷ ጋር ሄዶ ምን ትፈልጋለሽ እንጂ ብሎ ይጠይቃት የለም። ወይም እሱ ጋር ሄዶ ለምን ታናገራታለህ ብሎ ይጠይቀው የለም። ግን ምን ሆነዋል? በቃ እንደኛው ነው ለካ ጌታ ነው። እንደዛ ማሳ ምንም እኮ መጽሐፍ ቅዱስ እኮ ፕሌን ተደነቁ። እሱ ጋር ሄዶ የጠየቀውም የለም፣ እሷም ጋር ይጠይቃት የለም። በሐሳባቸው አውጥተውና ወርደው አንድ ነገር ማተመተማት ነው ቁጭ ብሏል። ይሄ ጌታ ግን በሰው አያዝም። እስኪ የገባው ታማ የሚቀጥለው ቃል ነው ምን እንዳላችሁ ነው። ሴቲቱ ምን ስራውን ትታ ወደ ከተማ ሄደች። ለሰዎች የሚያደርጉትን ሁሉ የነገረኝን ሰው ኑና እዩ፣ እርሱ ክርስቶስ ይሆንን አለች። እሺ ከከተማው ወጥተው ወደ እርሱ ይመጡ ነበር። እሺ ይህም ሲሆን ሳለ ደቀ መዛሙርት መምህር ሆይ ብላ ብለው ለመኑ። አሁን ነገር ተረሳና ወዲያው ሐሳባቸውን ሴትዮዋን ስራውን ጥላ ሄዳለች፣ ሮጣ ብር ብላ ሄዳለች። ጥቂት ዝም ካሉ በኋላ ሁላቸውም ግራ ቀኝ ተያዩና ኦኬ ምግቡን ምስጥ ተባባሉና እንካ ምግቡን ብላሉት። ጌታ የሚመልሰው መልስ ተመልከቱ። እንደዚህ ያለች እርሱ ግን እናንተ የማታውቁት የምበላው መብል ለኔ አለ። እናንተ የማታውቁት የምበላው ምግብ በልቼ እሱ ሮጦ ወደ ከተማ ሄዷል። የገባችሁ ሽፍራማ ወደ ከተማ ሲሮጥ ያያችሁት የበላውት አደገኛ ስቴክ ነው። ያባቴን ፈቃድ አድርጋለሁ ኢንጂነር ካታሱ ላይ እነሱ ግን ምን ያደርጉ ነበር? ይደነቁ ነበር። ምን ታደርጋለች ብሎ ጠይቃት የለም። ስለምን ታናግራለች? ስለዚህ አገሩ ሁሉ የተበላሸ የመጣንበት ኢንቫይሮንመንት ከባድ ኢንቫይሮንመንት ምን አይነት ኢንቫይሮንመንት ነው ብያችኋለሁ? ፈንጅ የበዛበት። ስለዚህ ቢዌር ሰውየው ሲናገር ተጠንቀቋል። በጥንቃቄ በጣም አደገኛውን ኔጌቲቭ ቲንኪንግ ሲንድሮም ያለበት ዓለም ውስጥ ነው እየተንቀሳቀስን ያለነው። ኢየሱስ ክርስቶስ ጌታ ነው። እስኪ ዘመን መጥቷል ብሎ እንደገና ዘመን መጥቷል። ስለዚህ ይሄን አውቶማቲክ ኔጌቲቭ ቲንኪንግ እንዴት ነው የሚቀየረው? እንዴት አድርገን ነው ይሄ ኔጌቲቭ የሆነውን ነገር ማውጣት የምንችለው? ቁጭ ብለን ስለ አንድ ነገር ኔጌቲቭ ነገር ከምናስብ አንዳንድ ኔጌቲቭ ነገሮች አእምሯችን ልባችንን የሚጎዳው እንዴት ሆነን ነው ከዚህ ነገር ወጥተን የእግዚአብሔር ነገር ማሰብ የሚጀምረው የሚለው ፊልጵስዩስ ምዕራፍ 4 ይናገራል። ቁጥር 8 ላይ በቀረው ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ። እስኪ አሜን አሜን። ስለዚህ መታሰብ ያለበት ነገር አለ። ሐሳብ በሐሳብ ነው የሚሻረው። እስኪ የገባው ፍራማ አሜን። ሐሳብ በምን ይሻራል? ምን ይሻራል? ሐሳብ በሐሳብ ነው የሚሻረውና እኔ እኮ በቃ አልቻልኩም ይላል አንዳንድ ሰው። አንድ ጊዜ አንድ ሰው እኔ ማሰብ አቃተኛል። ምንድነው ያቃተኝ? በቃ ውስጤ እንትን ነው የሚያስበው ኔጌቲቭ ነገር ነው እና ነገር ነው። በቃ አንተ ታድላለህ። እንዴት ነው ኔጌቲቭ ነገር ማሰብ ከቻልክ ጥሩ ነገር ማሰብ ትችላለህ። ሐሳቡን መለወጥ ብቻ የገባው ሲው ፍራማ ማሰብ ካልቻልክ ነው አደጋው። ማሰብ አልችልም የሚታየኝ አንድ መደዳ ወጥ የሆነ እንትን ነገር ነው ካለ ሰውየው ይሄን ሐኪም ቤት ነው የሚመራው ነው። ምክንያቱም ግራፉ እንትን የኢመርጀንሲ ሰዎች እንኳን እንትኑ ከተኛበት እኮ መስመር አንድ መስመር ከገባ ሞቷል ነው አይደለም። ትንሽ እንደዚህ የምትንቀሳቀስ ልብ ነገር ካለች ህይወት አለው ምናምን እና ያው ሬሲሲቴሽን ማውስ ምናምን የቸስት እንትን ይደረግና ይዘሩበታል እንደገና። ግን መስመር ከሆነ አንድ ነገር ከሆነ ሰውየው መስመር ከሆነ ሌላ እሱ አስቸጋሪ ነው። ዳግም መወለድ አለ ምናምን እንደዚህ ነገሮች አሉ። ግን ኔጌቲቭ ነው ማሰበው። አእምሮዬ በኔጌቲቭ ነገር የተሞላ ነው ካልክ አይ ሃቭ ጎት ጉድ ኒውስ ላንተ መልካም ዜና አለኝ የምታምኑ እስኪ ወፍራማ አሜን። ኔጌቲቭን ነገር በፖዚቲቭ ነገር መለወጥ ጳውሎስ እንደዚህ ነው የሚናገረው። ምን አድርጓል? እውነተኛ የሆነውን ነገር አስብ። ከዛስ ጭምትነት ያለበት ነገር ሁሉ አስብ። ጽድቅ የሆነውን ነገር ሁሉ አስብ። ንጹህ የሆነውን ነገር ሁሉ አስብ። ፍቅር ያለበትን ነገር ሁሉ አስብ። መልካም ወሬ ያለበትን ነገር ሁሉ አስብ። በጎነት ቢሆን ምስጋና ቢሆን እነዚህን ሁሉ አስብ። ከእኔ የተማራችሁትና የተቀበላችሁት የሰማችሁትም ያያችሁትም እነዚህን አድርጉ፣ የሰላምም አምላክ እናንተ ጋር ይኖራል። ሲገባው ፍራማም ይሄንን ቶት ፓተርንን መቀየር ስትጀምር ኢሚዲየትሊ የሰላም አምላክ አንተ ጋር ይኖራል። አሜን። የሰላም አምላክ ደግሞ ካንተ ጋር ሲኖር ሮሜ ምዕራፍ 16 ላይ ሲናገር የሰላም አምላክ ፈጥሞ ሰይጣንን ከእግር በታች ይቀጣል። አሜን። መንፈሳዊ ጦርነቱ ገባ አልገባም ምንም ሳታረክ ተነቀል ተቆረጥ። ሰላምህን ጠብቀህ ደስታህን ጠብቀህ ከወንድምህ ጋር ባለ ሪሌሽን
ስትንቀሳቀስ አንተ እንደ ድርጅት ሰይጣን እየፈጨው እንደ ብዙ ሰራዊት እየፈጨው አንዳንድ ጊዜ በአእምሮስ ብዙ ሐሳብ እነኚህ ቁጫጮች ቀደም ሰውየው ያላቸው ቁጫጮች አንተ አውቶማቲክ ኔጌቲቭ ቲንኪንግ ሲንድሮም ያልተጠሩ ፊልትሬት ያልተደረጉ አእምሮች ሐሳቦቻችንን ከወሰዱ ወንድሜን ገና ሳይው ጨርሻለሁ ስለሱ ትንሽ ሊሳሳት እኔም ልፈነዳበት ቅርብ ነው እህቴን ገና አንድ ቀን ተሳስታ ስልካት ደግሞ ኦልሬዲ ጫፍ ላይ ደረሰ ነገር አለ ኔጌቲቭ አውቶማቲክ ሲንድሮም እግዚአብሔር በእነዚህ ቀናቶች አብ ያልተከለው ነገር ከጉባኤያችን ማከል ይነቀል እስኪ አሜን አሜን ስንት ትዳር በከንቱ ስንት ነገር ይደርሳል ይተባል እንዴት ባለ ፍቅር የት ቦታ ላይ ይደርሳሉ የተባሉ ሰዎች እንዴት ባለ ቤተሰብ ልጆች ያርጋሉ የተባሉ ሰዎች እኔ ዛሬ ጥላት ልበቀል መጥቻለሁ ኢየሱስ ጌታ እስኪ የገባው ፍራማ አሜን እስኪ በቀላሉ ብሎ ዛሬ ይሄ መንፈስ ይወርድባል ኢየሱስ ክርስቶስ ጌታ በእኛ ሶሳይቲ ማከል የተነገረው ነገር ሲንደጋገም አበሻ አይባል ምስኪ አይባል ብንባ ይሄንን መረገም በጌታ በኢየሱስ ክርስቶስ ስም እንመጣለን አሜን በሕዝቅኤል መጽሐፍ ላይ እስራኤላውያን ልክ እንደኛ ተረት ነበራቸው እንደዚህ የሚል ተረት ረየ የገባው ሲዮ ፍራማ ምን ይሉ ነበር እስራኤላውያን እንደዚህ ብሎ ይተርቱ ነበር ተረታቸው ነው የሚናገረው እንደዚህ ይላል እግዚአብሔር ቃል አባቶች በበሉት ጮራ የልጆች ጥርስ ተረዘ የሚል ተረት አለ ማን በበላው ጮራ በሌላ አነጋገር አባቶች በለመዘሙትን ባደረጉት ሎሚ የልጆች ጥርስ ምን ሆነ ማለት ነው እንደዛ ሆነ ስለዚህ እግዚአብሔር አምላክ ሰማቸውና ወዲያው this says the Lord ሕዝቅኤልን ተናገርልኝ ወደዚህ ይባል ተረታችሁ ከእንግዲህ በኋላ ይብቃል ኢየሱስ ጌታ ተረትህ ከእንግዲህ በኋላ አባትህ በበላው በአባት ኃጢአት አባት ነው የሚሞተው እንጂ ልጅ አይሞትም ነፍስ ኃጢአት የሰራች ነፍስ እሷ ትገደል ነው እግዚአብሔር ቃል ስለዚህ ጄነሬሽናል ከርሶችን እግዚአብሔር አምላክ ሊገለብጣችሁ በደጃ የገባው ፍራማሜ ወደ አባት ወደ አያት ወደ ምናምን አንሄዳው አባቶቻችን በገባቸው በረዳቸው አሳደገውናል እግዚአብሔር ይባርካቸው አሜን አሁን ግን ተራው ይሄ ልጆችን በሰፈር በጎረቤት አላሳደግም በራሴ እንጂ እስኪ አሜን አሜን እስኪ ዘመን መጥቶልኛል ብሎ እንደገና ኢየሱስ ክርስቶስ ጌታ ተገባቸው ያለው እስኪ ዘመን መጥቶልሃል ብሎና ነገር ክብር ለኢየሱስ ስለዚህ ችግሮቻችን አንክዳቸው ችግሮቻችንን ፌስ ነው የምናደርጋቸው አንክዳቸው ምንም የለብኝም ምንም አንተ አንዳንድ ሰው አንድ ጊዜ ያሉ እንትን አለ ረጋ በላል ወንድም ሰውዬው ረጋ በል አልተናደድኩም አሁን ያልተናደደ እሱ ንግግር ነው አልተናደድኩም ይላል ረጋ በል አልተናደድኩም ምንድነው ምናምን ነገር ነው አንዳንዱ መናደዱንም አያውቅም እየጋለ ይልና ጥርስ ካላወለቀ የተናገረ አይመስልም የሆነ ጉዳት ደርሶ የመታው ሰው ሲያገግም ተቆስሎ ምናምን ጥግ ይዞ እሪ ሲል ያኔ አይ ቲንክ የሆነ ነገር በትቻለሁ ስለዚህ ምናምን ነገር ሰው ማይመስለው የሆነ ነገር እግዚአብሔር አምላክ እንዲህ ካለው ነገር ያውጣና አሜን ስፒሪቹዋል ሴንሲቲቪቲ መንፈሳዊ ሴንሲቲቪቲ ወንድሜ ገና ሲጎዳ ምናምን ሳይሆን አስቤው ቁጭ ብዬ አስቤው በውስጤ ስለ ወንድሜ እና ስለ መልካም ነገር ሲኖር እግዚአብሔር አምላክ ስራ ነው የሚሰራው ከዛ ጋር ነው በዛ መተሳሰብና እምነት ውስጥ እግዚአብሔር ብሬክስሩ ይሰጣል እስኪ አሜን አሜን እየገባው ሲው ፍራማ አሜን ክብር ለኢየሱስ ይሁን ስለዚህ ይቅርታን ለመጠየቅ ሲመጣ አንዳንድ ሰው ደግሞ ምን ያደርጋል አንዳንዱ ሌላው ይቅርታ ሌላው ግርግዳ የተገነባው ግርግዳ ይሄ ሩት ኦፍ ቢተርነስ ያለበት ሰው ይቅርታ መቀበል እንኳን አይችልም እና ሰው ይቅርታ ሲጠይቀው እንኳን ምን ብሎ ይናገራል ይቅርታ ሲጠይቀው አይ አልተጎዳውም ሰላም ነኝ ይላል ግን አልተጎዳውም ማለት ጥንካሬ ማለት ከተጎዳን ከተአርጎኛል ግን እግዚአብሔር ረዳኝ አሜን አሜን እስኪ አሜን አሜን ስለዚህ ስህተታችንን ድካማችንን አንሸፍነው የእግዚአብሔርን እርዳታ ግን እናውጅበታል አሜን እግዚአብሔር ረድቶኛል ለሚል ወፍራም አሜን መጽሐፍ ቅዱስ ሲናገር ስለ ኢየሱስ ሲሰድቡት መልሶ አልተሳደበም መከራን ሲቀበል አልዛተም ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ አንደኛ ጴጥሮስ ምዕራፍ 2 ኔጌቲቭ ነገር አንናገርም መጥቶ ሲፈር እንዲህ ሲዘቀዝቅህ እንዲህ ሲነጥህ ቢዩ ኔጌቲቭ ነገር ካንተ አይወጣም ምክንያቱም እግዚአብሔር ነቅሎልሃል አሜን 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 ነቅሎልሃል ባርኩኝ ልትባርኩ ተጣጣፋይ ስለዚህ ክፉን ካመጣ በኋላ መጽሐፍ ቅዱስ ሲናገር ወደ እናንተ የሚገባው ሳይሆን ከእናንተ የሚወጣ ነገር ነው ምን የሚሆን አርካሹ ስለዚህ አንተ ጋር ሰው ስለሰደበ አንተ አትረክስ ክፉን ነገር ስላለ ምንም አታውቅ አንተ ጋር መጥቶ ግን ያ መራራው ስር መናገር ሲጀምር አገር ሁሉ ያኔ ችግር ነው ስለዚህ ጌታ ይረዳናል እስኪ አሜን ኢየሱስ ጌታ ነው እስኪ ዘመን መጥቷል ብሎ እንደገና እግዚአብሔር አምላክ የተባረከ ይሁን ክብር ለኢየሱስ ይሁን ሃሌሉያ እስኪ ዘመን መጥቶልኛል እንደገና ስለዚህ እነዚህ ቅድም ያልኳቸው ፍርሃቶች ጭንቀቶች ችግሮቻችን ግርግዳዎቻችን እንድንገነባ አድርጎናል እና ይሄ ግርግዳ ደግሞ እግዚአብሔር ላንተና ላንቺ ካለው መልካም ነገር አጉድሎናል
አላወቅነውም እንጂ እኮ ዛሬ ወንድሜና እህቴ ይሄ አሁን ያለሽበት እኔ ስለናንተ አላውቅ ስለራሴ ግን ልበላችሁ አሁን ያለውበት ነገርና ያለውበት ቦታ እግዚአብሔር ከዚህ በላይ ለኔ ቦታ አይ እስኪ አሜን አሜን እኔ ይሄን ቦታ አሁን ያለውበትን ቦታ እግዚአብሔር ያለ ነገር ይችላል ብዬ ብቻ የምረካው አይደለም እግዚአብሔር አሁን ያለሽበትን ቦታ ከመርካት ነፃ አውጣሽ እስኪ አሜን አሜን አለው እግዚአብሔር በውስጡ ከባድ ከመልካም ነገሮች አሉ ስለዚህ ነው ነብዩ ላከና እግዚአብሔር አምላክ እንደዛ አለ ሲመለከታቸው እስራኤል ሁሉ ብዙ ነገር ተነግሮባቸው ነቢያቶቻቸው ብዙ ነገር ተነግሮባቸው ዛሬ የሚያዩ ነገር አላስደስተውም እግዚአብሔር ስለዚህ እግዚአብሔር እንደዚህ አለ የያዕቆብ ድል ፈንታ እንደዚህ አይደለም አሜን አሜን የማን ድል ፈንታ ለእስራኤል ያለኝ ድል ፈንታ ነቢያቶችን የላኩበት ይሄና ያን ያደርጋል ብዬ ተናገርኩበት ድል ፈንታው ይሄ አይደለም ስለዚህ እግዚአብሔር አምላክ ድል ፈንታ ይሄ አይደለም ይልሻል ዛሬ እስኪ አሜን ያንተ ድል ፈንታ ይሄ አይደለም God has a great አስገራሚ የሆነ በረከት በስቶር ውስጥ ብሏል አሜን እስኪ አሜን አሜን ስለዚህ ነገሮችን ለወጥ ወጥ አድርገን እንገባለን ጌታ ይመስገን እነዛን ፍርስራሽ እነኛን ግድግዳዎች እናፈርሳቸዋለን የሰው ፍርሃት ራሱ አንድ ወጥ ነው ታውቃለህ ሶን ይፈራል ሶን መፍራት መውደቅን መፍራት ውድቀትን ይፈራል ውድቀትን by the way አንድ መጽሐፍ አንድ አንብቤ በጣም ገረመኝ እቴ አንድ መጽሐፍ ስታኝ አንድ መጽሐፍ አንብቤ ግርም አለኝ እና እዛ መጽሐፍ ላይ ምን የሚል ታሪክ አለ እግዚአብሔር ፍርሃት ከፍርሃት አይነቶች አንድ የውድቀት ፍርሃት ኢንቦርን ነው ኢኔት ነው በፍጥረት እግዚአብሔር በውስጣችን ያስቀምጠው የውድቀት ፍርሃት ነው ሌላው ፍርሃት በሙሉ ለርን የምንማረው ፍርሃት የጨለማ ፍርሃት ቢሆን የፎቅ ፍርሃት ቢሆን የምናምን ፍርሃት ቢሆን ሁሉ ነፍስ እያወቅን የምንፈራው ነው ለራሳችን ጥንቃቄ ስናበዛ የምንፈራው የውድቀት ፍርሃት ግን ኦሬዲ እግዚአብሔር ስለዚህ ያ ጻፊ ምን ብሎ ተናገረ አንድ ትንሽ ልጅ ጻል ልጅ ወስዳችሁ እንዲህ ብታደርጉት እንደምንም ብሎ ጸጉር ምናምን ይዛል እንዳይወድቅ ለምን ቢባል እግዚአብሔር ነው በውስጡ ያስቀመጠው አረ ኢየሱስ ጌታ አሜን እስኪ አሜን አሜን ባካችሁ አልሰማችሁም እስኪ አሜን አሜን ስለዚህ ህፃን ይንጠላጠላል እንዳይወድቅ ግን የሚገርማችሁን ሚስጥር ግን ስሙኝ ህፃን ለዓለም ወደቅ ጥንቃቄ አድርገ እንጂ ተነስቶ እግሩን እያወተረተረ ሊራመድ በአንድ አመት ከሁለት ወሩ እንዲህ ትንሽ እንትን እያደረገ በሄደ ቁጥር ሊድህ ፍንግል ሲል አይ በቃ ተፈነጋግዬ አስቸገርኩኝና ሁለተኛ መሄድ የሚባል ነገር አልፈልግም ይላል እንዴ አረ ባካችሁ እናንተ ሰው ይላል ወይ ጻፍ ሞከርኩ ነው በቃ አቃተኝ በቃ የቤት ተስፋ ምናምን ትንሽ ልጅ እንደዚህ ብሎ ካሰበ እንደው ቤተሰብ ወደ ቄስ የሚወስድ አይመስላችሁ ጠበል ይረጭ ይያሉ መጽሐፍ ቅዱስ ሲናገር እንደነዚህ ልጆች ካሉናቸው በስተቀር እግዚአብሔር ነው ወድቆም እንደገና ተነስቶ ተስፋ ማድረግ አሜን መሄድ ይችላል እስኪ አሜን አሜን ውድቀት የመጨረሻው ግብ አይደለም ስኬት የመጨረሻው ከፍታ አይደለም የተሳካላቸው የወደቁ የሞቱ ሰዎች አይቻሉ የወደቁ ሰዎች በድግ ብሎ ስኬታማ የሆኑ ሰዎች አይቻሉ እስኪ አሜን አሜን መራራው ስር ሲነቀልለት እግዚአብሔር አምላክ ዳዊት ያለውን ነገር ማለት ይጀምራል በትእዛዛትህ መንገድ ልቤን ባሰፋ ጊዜ በህግ ጋር ተወጥኩ እስኪ ዘመን መጣልኝ በሉ ባካችሁ ኦኬ ይሄን ሁሉ ብለን ካልን አንድ ነገር ልናገርና ልጨርስ ትንሽ ሐሳብ ነገር ያለው እንዴት ነው ታዲያ የምንነቀለው ፓስተር ገባኝ አሁን የምትናገረው ነገር ሁሉ ገባኝ እንዴት ነው ይሄንን ነገር የምንነካከለው ኦኬ ገባኝ የራሴን አጥር ላፈራርስ የገነባቸውን ግንቦች ላፈራርስ እግዚአብሔር ግንብ እንዲሆን ሴኩሪቲ በእግዚአብሔር እንዲሆን እግዚአብሔር መታመኛ እንዳደረገው እንዴት አድርጌ ነው ይሄን ነገር የማፈርሰው እስኪ ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 3 ላይ አንድ ጊዜ አውጡልኝና ቶሎ ብለን እናንብብ ሁለተኛ ቆሮንቶስ ምዕራፍ 10 እስኪ ዘመን መጥቶልኛል እንደገና ዘመን መጥቶልኛል ኢየሱስ ክርስቶስ ጌታ አሜን ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 3 ሃሌሉያ አብ ያልተከለ ሁሉ ምን ይሁን አብ ያልተከለ ሁሉ ምን ይሁን ቀስ እያለ ጣጣጣጣጣጣ እያለ የተነካከለ ኢየሱስ ጌታ እሺ በሰው ልማድ ምንም እንኳን የተመላለስ ወይ ምንመላለስ ቢሆን ሐዋርያው ጳውሎስ ነው የሚናገረው እንደ ሰው ልማድ ግን ምን እናደርጋለን እስኪ አልዋጋም በሉ ማለት እንደ ሰው ነው የምትወጣው የምትገባው ክርስቲያን ማለት የሆነ ነገር ሰዎች ነን እስኪ ሰዎች ነን እንደ ሰው ልማድ ግን የሆነ ዋርፌር ላይ ሲመጣ የሆነ ጉዳይ ላይ እግዚአብሔር አምላክ ትኩረት አቅጣጫ አንስበው በዚህ ጉዳይ ላይ ተነሳ ሲባል እንደ ሰው ልማድ አትዋጋም ነገር ይለወጥ ይላል እዛ ማርሽ ይቀየራል አሜን አሜን ለምን መሰላችሁ ለምን አረ እስኪ ከኔ ጋር ያለ ካንተ ጋር ያለውን ላስተዋውቀ ጌታ ምን አይነት ጌታ መሰላችሁ የነበረ ያለ የሚኖር
እስኪ በሉልኝ እንደገና የነበረ ያለ የሚኖር ማለት ዛሬ ላይ ቆመህ ወደ ትላንትና ቁስል ገብቶ ሊፈውስ የሚችል አሜን ዛሬ ላይ ቆመህ የትላንትናን እንባ ሰንኮፉን መንቀል የሚችል ምሬትን ከውስጥ ማውጣት የሚችል እሱ ጌታ አሜን አሜን ስለዚህ እንደ ሰው በትዋቃ እንደ ሰው በተመላለስ ወደ ውጊያ ሲመጣ እንደ ሰው ያንተ ነገር ለየት ይላል እስኪ ነገር ለየት ይላል በሉ የኔ ነገር ለየት ይላል ነገ ደግሞ ምን እበላለሁ ምን ብላ ታስብ አንተ አትጨነቅ ነገን ያዘልህ ጌታ በእጅ አሜን አሜን ስለዚህ ወደ ውጊያ ሲመጣ ለየት ይላል ከተላበደ የምንዋጋው ነገር ከዚህ ልቀቀል የጦር ዕቃችን ስጋዊ አይደለም ምሽግን ለመስበር ቅድም ምኖች ይፍረሱ ብያቸዋለሁ ግድግዳዎች ይፍረሱ መራር ስሮች ይነቀሉ ብያቸዋለሁ ጳውሎስ አሁን ታርጌት አድርጎ የተነሳው ነገር ተመልከቱ ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው ይሄንን ምሽግ ለመስበር በእግዚአብሔር ፊት ምሽግ የሚለውን ሐሳብ በብሉይ ኪዳን ላይ ለመጀመሪያ ጊዜ የተጠቀሰው ዳዊት እግዚአብሔር ምሽጌ ነው አምባዬ ነው አሜን አሜን እግዚአብሔር ምን ነው አለ ድምጻችሁን ከፈሩ ምን ነው አለ አምባዬ ነው ምሽጌ ነው መታመኛዬ ነው አለቴ ነው ምን ማለት መሰላችሁ ጠላት ሲያሳድደው ጠላት መውጫ መግቢያ ሲያሳጣው ዳዊት እየሮጠ የሚያመልጠው ወደ ምሽጉ ነው አቤት 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 ወገኖች እስኪ ወፍራም አሜን ባካ እስኪ ወፍራም አሜን የዳዊትን ትምህርት ልንገራችሁ ሁለት ትምህርቶች ቶሎ ፈጠን ብዬ ይሄ መገለጥ ለእናንተ ዳዊት አሜን አሜን በኢየሱስ ክርስቶስ ስም ነገር ይባባችሁ አሜን ይወላችሁ ዳዊት ሳኦል ሲያሳድደው አቤሴሎም ሲያሳድደው ወንድሞች ወገኖች ሲያሳድዱት ወደ ምሽጉ ሸሸ ወደ አምባው ወደ እግዚአብሔር አሜን ፍልስጤም ሲመጣበት ግን ጦር ሰብቆ ይነሳበት ዛሬ ተገላብጦሻል ወንድም ላይ ጦር በሰይጣን ላይ ምሽግ ዛሬ ወንድም ሲያሳድድ የወንድም ክፋት ሲመጣበት ኦኬ ወንድም አሜን ይቻላል እስኪ ይቻላል ብሎ ይቻላል ወደ ምሽግ ነው የሚያስረሳ ጌታ አለ ህክምና ጠላት ሲያሳድደ ግን ያኔ መራራውን ስለመጣን መጦርህ ለመምጣት ጀግነት እዛ ጋር ሽረ ፉከራ ምናምን ሁሉ እዛ ጋር ወንድም ላይ እስኪ ገባው እንደገና ፍራማ አሜን እሺ ትንሽ ትይብናል ጌታ ይመስገን ወደዚህ ሐሳብ እንመለስ ምሽግን ለማፍረስ ጽኑ ነው ይልና የሰውንም ሐሳብ በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ የሰውንም ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ የማን ሐሳብ የሰው ሐሳብ በማን ዕውቀት ላይ የሚነሳ ልብ አድርጉ ሰይጣን አይደለም በእግዚአብሔር ዕውቀት ላይ ባንቺ ውስጥ ያለው የእግዚአብሔር ነገር እንዳይገለጥ የሚያስቸግረው የሰው ሐሳብ ነው መራራ ሰው ጠላት እንትኑ ለውጧል ስትራቴጂው ለውጧል አሁን ቀንዳ ሆኖ ኃይለኛ ነገር ሆኖ ሳይሆን የሚመጣው በቃ እኔም ላክታለ ጸባይ ነው ንዴት ምናምን ይላል አንዳንድ ሰው የሰው ሐሳብ ነው የሚባለው እንግዲህ እኔ በቃ ምን ላክታለ ቸኮላለሁ ምናምን ይባላል ሰው ምንድነው የሚባለው የሰው ሐሳብ ነው የሚባለው አሁን ጠላት ስትራቴጂው ለውጦ እግዚአብሔር አምላክ ደግሞ አጋለጠው በዚህ ቦታ ላይ ይሄንን ምሽግ በሰው ሐሳብ ላይ በእግዚአብሔር እውነት ላይ ከፍ ከፍ የሚለውን እናፈርሳለን ለስኪ አሜን አሜን ይፍረስ በጌታ በኢየሱስ ክርስቶስ መቼውንም ያንቺ መሆን አይችልም ያንቺ የሆነው ሐሳብ የጽድቅ ሐሳብ የፍቅር ሐሳብ የሰላም ሐሳብ ይሄ ብቻ ነው እስኪ አሜን አሜን ሌላ ሁሉ አንቀበላቸው ክብር ለኢየሱስ ይሁን ዛሬ ነገር ተለወጠና እንደዚህ ስለተባለ ጠላት መጥቶ ያንቺ ስላደረገ ያንተ ይሄው ቅድም እንዳልኳችሁ ዳዊት ሰው ሲያሳድደው ነበር ምሽግ ውስጥ የሚገባው ወንድም ሲያሳድደው ምሽግ ውስጥ ይገባል ምሽጉ ጦርና ቀስት የሚከላከልበት ቦታ ነው አዲስ ኪዳን ላይ መጣና ግን አሁን ምሽግ ተለወጠ የዳዊትን ስትራቴጂ ጠላት ወሰደውና አሁን ጠላት ምሽግ አደረገና ሰዎች አምሮ ውስጥ ገባ የእግዚአብሔር ቃል መጥቶ በሰዎች አምሮ ውስጥ ያለው ነገር ሊያወጣ ሲታገል ምሽግ አድርጎ ጠላት የሚጠቀመው የሰውን አምሮ ቴፑን ጉዙና እንደገና ሰማኝ ኢየሱስ ጌታ አሜን ጠላት መጥቶን የእግዚአብሔር ቃል ሲመጣ ሁለት አፍ ካለው ስለታም ሰይፍ ይልቅ የተሳለ ጅማትና ነፍስና መንፈስን የሚከፋፍለው የእግዚአብሔር ቃል ሲመጣ ነገሮችን ሊያስተካክል ሊባርክ ሲመጣ የሰው አእምሮ ውስጥ የተመሸገው ጠላት ይመጣና የተመሸገው ጠላት በምን ውስጥ ነው በሰው አእምሮ ውስጥ የተመሸገው ትላንትና ምሽጉ ጠላት እንዳይመታን ነበር ዳዊት የተደበቀው በምሽግ ውስጥ ዛሬ ደግሞ እግዚአብሔር እንዳገኘን ጠላት እየመሸገበት በመናችን በአእምሮአችን ያንን አእምሮ የእግዚአብሔር ቃል ያፈርሰዋል እስኪ አሜን አሜን ለእግዚአብሔር ተለቀቀ አእምሮ ያደርገዋል ክብር ለኢየሱስ ይሁን እስኪ የገባው ፍራም አሜን ኦኬ ይሄን ካልን እንዴት ነው የምናፈርሰው የሚለውን ሐሳብ
አንድ ቲፕ ልስጣችሁ። ኢየሱስ ጌታ ነው። ዕብራውያን ምዕራፍ 11 ላይ አንድ ጊዜ አውጡልኝ። ዕብራውያን ምዕራፍ 11 ቁጥር 30 ዕብራውያን ምዕራፍ 11 ቁጥር 30 ኢየሱስ ክርስቶስ ጌታ ነው። ዕብራውያን 11:30 እሺ የኢያሪኮ ቅጥር 7 ቀን ከዞሩበት በኋላ በእምነት ወደቀ። ኧረ የኢያሪኮ ቅጥር 7 ቀን ከዞሩበት በኋላ በምን ወደቀ? እስኪ ቅጥር በምን እንደሚወድቀው? ቅጥር በእምነት ይወድቃል። ጠላት በዙሪያችን በአእምሯችን በልባችን የገነባቸው እነኛ ቅጥሮች ሁሉ በምን ይወድቃሉ? በእምነት ይወድቃሉ። ኢየሱስ ክርስቶስ ጌታ። እኔ የሆነ ቴክኒክ ልሰጣችሁ ምናምን ነገር አይደለም። ዛሬ የእምነታችሁን ሌቭል ከፍ አድርጉት። ይሄ ቅጥርና ምሽግ ሁሉ ይፈርሳል። የእግዚአብሔር ቃል በእኔና በእናንተ የጽድቁን፣ የዘላለማዊነቱን፣ የክብሩን፣ የአዳኝነቱን፣ የፈዋሽነቱን፣ የፍቅሩን ነገር ሰርቶብን ያልፋል። አሜን አሜን። ውዴ ተራሮችን እየዘለለ የውዴ ቃል ኮረብቶችን እያለፈ ነው የሚመጣው። ይሄ ቅጥር እንዴት ነው የሚፈርሰው? እስኪ ድምጾቻችሁን ከፍ አድርጉ። በምን ነው የሚፈርሰው? ኢየሱስ ክርስቶስ ጌታ ነው። ካለበለዚያ ይሄ ካልፈረሰ እኮ ችግር ነው። ምክንያቱም ቅድም እንዳልኳችሁ እነኛ ያጠቁን የጎዱን ሰዎች ሁለተኛ በህይወት የግብተው እንዳያጠቁኝና እንዳይጎዱኝ የገነባሁት ግንብ ዛሬ ምን መሆን ጀመረ? እነሱን እንዳይገቡ ብቻ ሳይሆን እኔንም እንዳልወጣ ከለከለኛ። ገባችኋል? የገነባ ነው ግን አሁን እንትናን አናናግርም ሲባል ሁሉ ሰው ነው we lock them out። እነኝን ዘጋግተንባቸዋል። መዝጋት ብቻ ሳይሆን አሁን ችግር የተፈጠረው ምንድነው? የኔም ነገር ከሰዎች ጋር እንዳይፈርስ ያ ሰዎች እንዳይገቡብኝ የከለከልኩት አይደል? ደሴም ግርግዳ እኮ ነው። ይሄ ግርግዳ ብር እንዳይመጣ እየከለከል ነው። ይሄ ግርግዳ ሌባ እንዳይገባ እየከለከል ነው። በዚህ ሮጭ ሊሄድ ብትል አንተንም አያወጣም ግርግዳ። ስለዚህ በበሩ በመናምን ፈልገን ስቴር ላይ ወርደን ነው የምንሄደው። ስለዚህ በዙሪያችን የገነባናቸው ሴኩሪቲን ለመፍጠር የገነባናቸው ግርግዳዎች ጥቃት እንዳይደርስብን ሰዎች እንዳይገቡብን የገነባናቸው ግርግዳዎች እነሱን እንዳይገቡ ብቻ መከልከል ሳይሆን እኛም እንዳንወጣ ከልክሎናል። ስለዚህ ይሄ ግርግዳ ዛሬ ይፍረስ። እስካሁን ሰው ሁሉ ነፃ ይወጣ ያልኳችሁ ለዚህ ከፍቅር በስተቀር ምንም እንዳለ ነው። ይሄን 2013 በሚቀጥለው ዓመት እግዚአብሔር አምላኬን ስሜን የማውቀውን ያልማውቅበት ጉዳይ አለ። ከኔ ጋር ዲል በሚያደርግበት ጉዳይ አለ። ራሴን የማውቅበት እዚህ ቦታ ላይ ቆሜ ባላገለግልኩ በዚህ በሚቀጥሉት ዓመታት እግዚአብሔር የሚያደርገው ታላቅ ነገር አለ። እስኪ አሜን አሜን። እስኪ ገባው ፍራማ በዚህ ትምክህት ሆኜ በውስጥ ያለውን ነገር ስናገር ግን ይሄንን ሳልናገር አለ አሁን ይዘናቸው የምንላቸው ሩድመንቶች እነዚህ ቅሬቶች በውስጣችን ያሉት የእግዚአብሔር በረከት ነገሮች እንዳይገቡብን ብቻ ሳይሆን እኛም እንዳንወጣ የከለከሉን ነገሮች ዛሬ ሰባብረናቸው እንወጣለን ከዚህ ቤት። እስኪ እግዚአብሔር አምላክ የሚረዳው ሰው ወፍራም ድምጽ ነው። አሜን ይላል። ዛሬ ተሰብሮ እስከ ጃንዋሪ 31 እስከ ዲሴምበር 31 ተጠብቁ። እስከ ዓመቱ መጨረሻ ተጠብቁ። በረከቴን የያዘብኝ ነገር ዛሬ ኖ ሞር አንዲት ሌሊት ከእንግዲህ በኋላ አልፈቅድልም። እስኪ አሜን አሜን። ሰብረን እንወጣለን ዛሬ። አድርገሽ የማታውቂው ነገር አድርጊ ዛሬ። አድርገሽ የማታውቂው ነገር አድርጊ። የጎዱን ሰዎች ሄደ በአንድ ቀን ሻይ ቡና ተጠያቁ አይደለም። በአንድ ቀን ነገር ተለውጦ ይሄውን እያልኩ አይደለም። ግን አትሊስት የእግዚአብሔርን ነገር ለማድረግ በውስጣችን ጅማሬዎችን ቤቢ ስቴፖችን እንውሰድ። እስኪ አሜን አሜን። ዘመን መጥቷል። እስኪ አሜን አሜን። ኢሳይያስ ምዕራፍ 26 ቁጥር 1 ላይ እንደዚህ የሚል ቃል አለ። በዚያም ቀን ይህ ቅኔ በይሁዳ ምድር ይዘመራል። የጸናች ከተማ አለች፣ ለቅጥርና ለምሽግ መድኃኒት ይኖርባታል። እስኪ አሜን አሜን። እንግዲህ አንተ ያንተን ቅጥር ስታፈርስ እግዚአብሔር አምላክ ቅጥር ይቆምልሃል። የገባው እስኪ ወፍራም አሜን። በአንተ ታምናለችና በአንተም ለምትደገፍ ነፍስ ፈጽመህ በሰላም ተጠብቃታለህ። ጌታ እግዚአብሔር የዘላለም አምባና የዘላለም አምላክ ነው። እስኪ አሜን አሜን። ለዘላለም በእግዚአብሔር ታመኑ ይላል። እግዚአብሔር አምላክ የተባረከ ይሁን። ስለዚህ እግዚአብሔር አምላክ ምን አለ? ለአጥርና ለምሽግ መድኃኒትን ያደርግባታል። እግዚአብሔር አምላክ ምሽግ እንዲሆንልሽ ትፈልጋለሽ? እግዚአብሔር አምላክ ጋርድ እንዲያደርግ ትፈልጋለህ? የራሳችንን ምሽጎች እናፈርሳቸው። ቨልነረብል እንደገና ለመውደድ ኤክስፖዝድ መሆን እንደገና ለመጎዳት መሰጠት በመወዳደድ በመቀራረብ አይደለም ሰው የሚጎዳዳ ግድ የለም ይጉዳህ እንደገና ባለፈው ተነጋግረን የለም ከአስርቱ ትእዛዛቶች ውስጥ አንዱ ምንድነው ከአስርቱ ትእዛዛቶች ውስጥ አንዱ በሉ ባለፈው ያልኳችሁ ነገር ድገሙልኛ አትግደል ነው ያለው አይደል አትግደል ስለተባለ አትግደል አትሙት አይደል አሜን አሜን አትሙት ነው የሚለው እንጂ አትግደል አይደል ስለዚህ ሰው ቢገልህ እግዚአብሔር በትንሣኤ ያነሳል ይላል አሜን አሜን የትንሣኤ አምላክ አለ ብለህ ዘምራለህ ጌታ ያነሳል በሞትክበት ሁሉ ፌንት አድርገህ ትነሳለህ አታትሞት አሜን አሜን እስኪ አምላክ ከኔ ጋር ነው ብሎ ዛሬ አምላክ ከኔ ጋር እንግዲህ ቅጥሮችን ካፈራረስ ኤክስፖዝድ ኮንክ እግዚአብሔር አምላክ ቅጥር ይሆንልሃል የሚለውን ሐሳብ
ከዚህ ጋር ያይዘን እንሄዳለን። እግዚአብሔር አምላክ የተባረከ ነው። ኢሳይያስ 49 ላይ የእግዚአብሔር ቃል እንደዚህ የሚናገር አለ። ጠላት ደግሞ ሁሉ ጊዜ አሁን አንዳንድ ጊዜ በቃ አንተ ነገር ተረስቷል ያንቺ ነገር በቃ ፎርጌት ይላል። እንደዛ ሲል ጠላት መሪር የሆነን መጥፎ ዘር እንደገና ሊዘራብን እንደሆነ ወቅ ኢየሱስ ጌታ ኢሳይያስ 49:15 ላይ ሲናገር እግዚአብሔር ቃል በውኑ ሴት ከማጽን ለወለደችው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አዎ እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም። እስኪ አሜን አሜን። እነሆ እኔ በእጄ መዳፍ ቀርጬሻለሁ፣ ቅጥሮችሽም ሁል ጊዜ በፊቴ ናቸው። ሁል ጊዜ አንተን ቅጥር እግዚአብሔር አምላክ ጋር ያደርጋል። ቅጥሮችን ማንም ትራንስፋስ እንዳደረገው ማንም እንዳይደፍረው ማንም እንዳይነካው ሴኪውርድ ይሆናል። በኤሎሂም ዩኒቨርሳል የሚጠበቅ ቅጥር አሜን። በምናምን ኢንሹራንስ አይደለም እኮ በእግዚአብሔር በራሱ አሜን በሚገለባበት ኪሎ የሚጠበቅ አሜን። ስለዚህ ማንም ወደ አንተ ምንም ነገር እንዳይናገር እግዚአብሔር ይላል። አብርሃምን በጠራው ቀን እግዚአብሔር አምላክ ምን አለው? ሴኪዩሪቲ ዋስትና ልስጣለሁ። ምንድነው ዋስትና? እንደዚህ ይሆናል። ስምህን በክፉ የሚያነሳውን ሁሉ ረግመዋለሁ፣ ስምህን በመልካም የሚያነሳውን ሁሉ ባርከዋለሁ። አሜን አሜን። ስለዚህ ከስምህ ጋር ኪዳን አለ ብሎ ስሙን ቀባለትና ሄዳል። አብርሃምን የሚባርክ ይባረካል፣ አብርሃምን የማይጠላ ደግሞ ይኮነናል። እግዚአብሔር ዛሬ ስሙን በፊትሽ አውጇል። እስኪ አሜን አሜን። ስለዚህ አእምሮዋን ነፃ ነገር ቅጥሮች እስረኞች ሁሉ ነፃ ይሆኑ ዛሬ ከልባችን ከአእምሮአችን ውስጥ እንፍታቸው። የ4 ዓመት የ10 ዓመት የ30 ዓመት የ20 ዓመት የልጅነት ዘመን አስተማሪዎች ሃይስኩል ያስተማሩ ኤሌመንተሪ ያስተማሩ የሰፈሮቻችን አደገኛው ሽማግሌ እነኛ ጓደኞች አስቸጋሪ ቦምባርድ ግሩፕ ምናምን ይሄ ሁሉ ዛሬ ነፃ ይሁን። እስኪ አሜን አሜን። ዳግም እንደገና ሰውን ለመውደድ መነሳት ኢየሱስ ክርስቶስ ጌታ። እስኪ ዘመን መጥቷል እንደገና። እግዚአብሔር አምላክ የተባረከ ይሁን። አንደኛ ተሰሎንቄ ምዕራፍ 5 የሰላም አምላክ ራሱ ሁለንተናችሁን ይቀድሳል። ሁለንተና በእግዚአብሔር ሐሳብ የተቀደሰ ይሆናል። እስኪ አሜን አሜን። መንፈሳችሁ፣ ነፍሳችሁ፣ ስጋችሁ ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የሚጠራችሁ የታመነ ነው፣ እሱም ደግሞ ያደርጋል። እግዚአብሔር አምላክ የሚያደርገውን ስራ ለማድረግ ማለት ነው። አንተ የምታደርገው ነገር ሳይሆን እሱ የሚያደርገው። ሃሌሉያ! ኢየሱስ ክርስቶስ ጌታ። እስኪ ዘመን መጥቶልኛል ብሎ እንደገና እግዚአብሔር አምላክ የተባረከ ይሁን። ዕብራውያን ምዕራፍ 13 ቁጥር 20 ላይ እንደዚህ የሚል ቃል አለ። በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነው ጌታችን ኢየሱስ ክርስቶስን ከሙታን ያወጣው የሰላም አምላክ ራሱ ያው ኢየሱስን ከሙታን ያወጣው የሰላም አምላክ በኢየሱስ ክርስቶስ በኩል በፊቱ ደስ የሚያሰኘውን በእናንተ ያደረገ። እስኪ በእኔ እግዚአብሔር አምላክ ደስ የሚያሰኘውን ነገር ያደርጋል። ተሰማናል አልቻልንም። አቅሙም ጉልበትም መነሳሳቱም ተነሳሽነቱም የለም። ይቅር ለማለት አይቻልም፣ እንደዚህ ለማለት አይቻልም። ግን በክርስቶስ ኢየሱስ በእናንተ ውስጥ ይሄን ያደርጋል። ደስ የሚያሰኘው ነገር በእናንተ እያደረገ ፈቃዱን ታደርጉ ዘንድ በመልካም ስራ ሁሉ ፍጹማን ያደርጋችሁ ለእርሱ ከዘላለም እስከ ዘላለም ክብር ይሁን። አሜን። የእግዚአብሔርን ፈቃድ ታደርጉ ዘንድ እሱ ራሱ በእናንተ ውስጥ የሚያደርገው ነገር አንተ ግን ቅጥረን አፍርስለት። እስኪ አሜን አሜን። ቅጥሮች ይፈርሱ ዛሬ። እስኪ አሜን አሜን። ገስግሱልኝ። አሁን በመንፈስ ነቃ ያለው በመንፈስ የሚተባበር ጉባኤ ኢትዮጵያ ይላል። በመንፈስ ሄዶ ያፈርሳል። እዛ ወደዛ ሄድና ያፈርሳል። ወደ ልጅነቱ ሄድና ያፈርሳል። አምላኩን ደግሞ እጁን ያነሳ ይባርካል። እስኪ አሜን አሜን። በመንፈሳችሁ ሂዱ። ቁጭ ብለን አሁን እየተያየን ሳይሆን በመንፈስ መንቀሳቀስ። ይሄ ጉባኤ በእግዚአብሔር አይን ሲታይ ቢዚ የሆነ ጉባኤ፣ ስራ የበዛለት ጉባኤ። መጽሐፍ ቅዱስ እኮ ሲና አምረህ ብትነሳ ቀንበር ካንተ ይሰበራል። ምን አድርገህ ብትነሳ አምረህ ብትነሳ ነው ወይ አንዲት ምሽት አጣልኩ። በዚህ ምሬት በዚህ መራራ ስር አምረህ እነሳለሁ፣ ቀንበር ከኔ ይሰበራል። ዘመን መጥቷል። እስኪ አሜን አሜን። ይሄ ነው ለእናንተ ያለኝ ሐሳብ፣ ለራሴ የምናገረው ከቤተሰቤ ጋር ከባለቤቴ ጋር ከልጆች ጋር እየተጫወቱ ያሉት ሐሳብ ይሄ። ኢየሱስ ክርስቶስ ጌታ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 10 ላይ በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ። እስኪ የጸጋ ሁሉ አምላክ ሁሉ ድምጻችሁን ከፍ አድርጉ። የጸጋ ሁሉ አምላክ ሁሉ ለጥቂት ጊዜ መከራን ከተቀበላችሁ በኋላ እሱ ራሱ ፍጹማን ያደርጋችኋል፣ ያጸናችኋል፣ ያበረታችኋል። የማጽናት የማበረታት ፍጹም የማድረግ ቅባትና ኃይል በእግዚአብሔር ላንተ። ክብር ለኢየሱስ ይሁን። ሁለተኛ ዜና ምዕራፍ 16 ያለውን ተናግሬ ይጨርሳል። አንድ ሰው እንደዚህ ብሎ ይጠይቃል። አይ ፓስተር አልቻልኩኝም፣ ኦል ዲስ ይርስ ታግዬ በህይወቴ አልቻልኩም። በማረገው ነገርና በእምነት የማከሉ ጊዜ ልዩነት አለ። ሞክራለሁ፣ ፌል አደርጋለሁ፣ ሞክራለሁ፣ ወድቃለሁ፣ ሞክራለሁ፣ እሳሳታለሁ። ወንድሜና እህቴ ብቻሽን አይደለሽ። የሚያናግርሽ ሰው እየተናገረ ያለው ሰው በዚህ ያለፈ ነው። እኔ የእግዚአብሔር ቃል ግን ዛሬ ላንተ እንደዚህ ነው። አሜን። እግዚአብሔር ልቡን በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ አይኖቹ በምድር ላይ ሁሉ ይመለከታል።
እግዚአብሔር ያንተን ትጋት ሳይሆን የፈለገው ያንተን ልብ ጽናት ልብህን በእግዚአብሔር ላይ አጽና እግዚአብሔር አምላክ የማጽናትን ነገር ባንተ ላይ እስኪ አሜን አሜን እግዚአብሔር ምን አይነት ሰዎች ነው የፈለገው ምን አይነት ሰዎች ነው የፈለገው ልቡ በእግዚአብሔር የጸናው ትረዳኛለህ ትባል ያራገፈ ትረዳኛለህ እንባውን ያራገፈ ትረዳኛለህ ለክ እዚህ ቸርች ስትመጡ ድረስ በሙሉ ጭቅጭቅ ውስጥ ያለፋችሁ መኪናው ምናምን አንደርስታንዲንግ ምናምን ስልክ ይተደውላችሁ በብዙ ነገር ልትመጡ ይችላልችሁ እዚህ ጋር መጣህ አሁን ታዲያ እኔ ክርስቲያን ነኝ አሁን ታዲያ እኔ ነገር ልክ ነው አትበል አትከሰስ ወንድም በእግዚአብሔር ፊት ግን ልብህን አጽና አሜን ይረዳኛል ያልከው ይረዳል አሜን ያዋጣኛል ያልከው ያዋጣል አሜን ግልጽ ሁለተኛ ዜና ምዕራፍ 16 ቁጥር 9 እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ አይኖቹ በምድር ላይ አሜን ማን ነው ዛሬ ያለው እግዚአብሔር አምላክ የሚፈልግ አሜን አሜን አረ ኢየሱስ ጌታ አሜን ኢየሱስ ክርስቶስ ጌታ የመጨረሻውን ቃል እናንብና እንጨርሳለን በእናንተ መልካም ስራ የጀመረው ኢየሱስ ክርስቶስ እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጸመው ይተርቻለሁ አሜን አሜን ስለዚህ ባንተ የጀመረው ነገር እግዚአብሔር አምላክ ሰሞነኛ አምላክ ስላልሆነ እስከ መጨረሻው ድረስ ያጸናው የታመነ ጌታ ነው እስኪ የታመነው እንደገና ሃሌሉያ አንድ ነገር እናደርጋለን ሁላችንም ተነስተን ጌታ ይመስገን ፊልጵስዩስ ምዕራፍ 3 ቁጥር 12 ላይ ያለውን ቃል እያነበብን እንጨርሳለን ጌታ ይመስገን አሁን ፍጹም እንደሆንኩ አይደለም ነገር ግን እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ እይዛለሁ ብዬ ፈጥናለሁ አሁን ፍጹም እንደሆንኩ አይደለም ግን አንድ ነገር እውነት ነው ልቤ ጽኑ ነው እስኪ አሜን አሜን እስኪ ልቤ ጽኑ ነው በሉ ዛሬ አንድ ነገር እውነት ነው ጳውሎስ እሱን ነው የሚናገረው እኮ እኔና እናንተን ጆይን እያደረገ አንድ ነገር እውነት ነው ፍጹም እንደሆንኩ አይደለም ተሳታቶለት በቃ እንደዚህ ያልኩኝ አይደለም አንድ ነገር አደርጋለሁ ይሄም በክርስቶስ የተያዝኩበትን ያንን እይዛለሁ ብዬ እፈጥናለሁ እስኪ በክርስቶስ የተያዛችሁ ሰዎች እስኪ በኪዳን ደም የተያዛችሁ ሰዎች አሜን እስኪ እግዚአብሔር አምላክ ያዳነው የፈወሰው አሜን እስኪ ጆን ከፈርጉና እንደዚህ ነው ጳውሎስ እንደዚህ አለ ይሄን አውቃለሁ እግዚአብሔር ይዞኛል አሁን የተያዝኩበትን ያንን እጅ ደግሞ ነው ይዘዋል አሜን እስኪ አሜን አሜን ያ ሲሆን ነው ስትሮንግ የሆነ ቦንድ የሚፈጠረው ጠንካራ የሆነ ህብረት የሚፈጠረው ያ ሲሆን ነገር ይቀልላል እግዚአብሔር ብቻ ይያዘን የምንጠለጥልበት ህይወት አይደለም አሁን እኛም ይዘናል እስኪ አሜን አሜን ቀጥላለሁ ቁጥር 3 ላይ ወንድሞች ሆይ እኔ ገና እንዳልያዝኩ እቆጥራለሁ ነገር ግን አንድ ነገር አደርጋለሁ በኋላ ያለውን እየረሳሁ በፊት ያለውን ለመያዝ ምን አደርጋለሁ እዘረጋለሁ እስኪ አሜን አሜን አንድ ሚስጥር እዚህ ሐሳብ ላይ ልንገራችሁ በፊት ያለውን ለመያዝ ወይም በኋላ ያለውን ነገር ለመርሳት እነዚህ መራራ ነገሮች በህይወታችን ውስጥ ያለፉትን ችግሮች ለመርሳት መንገዱና ዘዴው ምንድነው በፊት ያለውን ለመያዝ መዘርጋት አሜን አሜን ቅድም ክፉን ሐሳብ በምን ሐሳብ መለወጥ ብያችኋለሁ በመልካም ሐሳብ ቅን በሆነው ሐሳብ ንጹህ በሆነው ሐሳብ መለወጥ ነው አሁንም የትናንትናው ቁስል የሚረሳው የነገን ተስፋ በመጨበጥ አሜን ሊመጣ ካለው ክብር ጋር ሳስተያየው ዛሬ የማልፍበት ነገር እንደምንም ቆጥሯለሁ አልቋል ተስፋ ያስረሳል በደልና ጉዳት በተስፋ ነው የምንኖረው እስኪ አሜን አሜን በተስፋ ነው ይላል እስኪ አሜን አሜን ኢየሱስ ክርስቶስ ጌታ በኋላ ያለውን እየረሳው በፊት ያለውን ለመያዝ ዘረጋለሁ በክርስቶስ ኢየሱስ ከፍ ያለውን የእግዚአብሔር መጥራት ዋጋ እንዳገኝ ምልክት ፈጥናለሁ እግዚአብሔር አምላክ የተባረከ ይሁን ጆቻችንን አንስተን ጌታን ባርካለን ሃሌሉያ እግዚአብሔር አምላክ ረድቶናል በእነዚህ ቀናቶች ላይ አብ ያልተከለውን ነገር እግዚአብሔር አምላክ ነቃቅሎታል ክብር ለኢየሱስ ይሁን እግዚአብሔር አምላክ የተባረከ ይሁን እስኪ ዘመን መጥቶልኛል ብሎ ዛሬ ሁለት ደቂቃዎችን አጭር ጸሎት እንጸልያለን እግዚአብሔር በትልቅ ኃይል በማከላችን በክብር ይገለጣል ክብር ለኢየሱስ ይሁን ይገለጣል በቃ የጠራነው አምላክ ይመጣል ዛሬ ፊት አይቶ የማዳላ አምላክ ይመጣል ይኸው ልቡን በእርሱ ፊት ያጸናውን ዘንድ ይረዳ ዘንድ እግዚአብሔር አምላክ አይኖቹ በምድር ላይ ናቸው ዛሬ የእግዚአብሔር አይኖች ባንቺ ላይ ናቸው የኔ እህት እግዚአብሔር አምላክ ሊረዳን በዚህ አለ ወንድሜ እግዚአብሔር ሊረዳ በዚህ አለ ከሞን እጆቻችንን ከፍ አድርገን የረዳኸኝን አምላክ በሉት ያቆምከኝን አንተን እባርካለሁ በሉት ክብር ለኢየሱስ ይሁን ኢየሱስ ክርስቶስ ብቻህን ጌታ ብቻህን አምላክ ነህ ሃሌሉያ 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 ሂዱ ወደ ውስጣችሁ ወደ ትላንትና ነገራችሁ ወደ ትላንትና ቤታችሁ ወደ ኑሯችሁ ወደ አስተዳደጎቻችሁ ግቡ ከበብ ወዳላችሁ እነዚህን አእምሯችንን ሊቆዳ የቻሉት ነገሮች ወደዚህ ጨቅጫቃ መንፈስ ገብተን ዛሬ በእምነት እናፈርሰዋለን ይፍረስ በእምነት በጌታ በኢየሱስ ክርስቶስ in the name of Jesus ይሄን በእግዚአብሔር ሐሳብ ላይ ከፍ ያለውን የሰውን ሐሳብ በእምነት እናፈርሳለን በዚህ ሰዓት ኢየሱስ ክርስቶስ ጌታ
የአብርሃም ልጅ ሆና ለ18 ዓመት በድካም በሽታ ተይዛ ጎብጣ እየሄደች እያለ ጌታ ጠራትና የአብርሃም ልጅ ሆና እኮ ይሄ አይገባትም አለ። ዛሬ እላችኋለሁ የአብርሃም ልጅ ብቻ ሳትሆኚ የክርስቶስ ኢየሱስ የእግዚአብሔር ልጅ ሆነሻል። እስኪ አሜን አሜን። አይገባም ይሄ ነገር ባንቺ ላይ ሊሆን፣ ይሄ ድካም ባንተ ላይ ሊሆን አይገባም። አብ ያልተከለ ሁሉ ይነቀላል። አብ ያልተከለ ሁሉ ይነቀላል። እስኪ ድምጾቻችሁን ከፍ አድርጉና አብ ያልተከለ ሁሉ ይነቀላል በሉ። ዛሬ በመንፈስ ተናገሩ። አብ ያልተከለ ሁሉ ይነቀላል። ሃሌሉያ። ስንት ሟርተኛ ሟረተብህ በቤተሰቦቻችሁ ቢዝነስ በሚያደርጉባቸው በእነዛ ቀናቶች አንቺ ልጅ ሆነሽ በምትዳህበት በተደፋ የጠንቆላ በቤት በራፍ ላይ በተጣለ ክፉ ነገር እየተጫወትንበት ያደግንባቸው እነዛን ነገሮች ዛሬ የእግዚአብሔር ቅናት ትነሳና በዘመናችን በእድገቶቻችን የመጀመሪያዎቹ ዓመታቶች የተነገሩብንን ክፉ ነገር የሚገለብጥ የእግዚአብሔር እሳት ይቀጣጣል በዚህ ቦታ በጌታ በኢየሱስ ክርስቶስ። ከየት መጣ እንዴት ሆነ ብለህ ሳታስበው ግርን የሚያወለካክፍ ልብን የሚይዝ አእምሮን የሚይዝ የተነገረብህ ሟርት ሁሉ በኢየሱስ ክርስቶስም እየለቀቀ ሄድ ከዚህ ጉባኤ። በክርስቶስ ነፃ ከሆናችሁ በእርግጥም ነፃ ናችሁ። ስለዚህ እስኪ በክርስቶስ ነፃ ነኝ ብሉ ዛሬ ድምጾቻችሁ። ኃይል በሚሰጠኝ በክርስቶስ ሁሉ እችላለሁ ብሉ ዛሬ በሉት። እስኪ ኃይል በሚሰጠኝ በክርስቶስ ሁሉ እችላለሁ ብሉ እንደገና። ከሞን ድምጻችሁን ከፍ አድርጉና ኃይል በሚሰጠኝ በክርስቶስ ሁሉ እችላለሁ ብሉ ዛሬ። ኢየሱስ ክርስቶስ ጌታ ነው። ስለዚህ በሉ እንደገና ድምጻችሁን ከፍ አድርጉና ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ሃሌሉያ። አሮጌው ነገር አለፈ። አሮጌው ነገር እንደ ደመና ጠቀለለው ጌታ ካንቺ ከዚህ ጉባኤ ጠቀለለው። በ2011 በ2012 ጠላት አሮጌ የሆነውን ነገር ድሪቶን አልብሶ በእግዚአብሔር ፊት የራሱን ጽድቅ ለብሰን እንዳንቆም ያደረጋቸውን የመርገም አሰራሮች ሁሉ በጌታ በኢየሱስ ክርስቶስ ቅዱስና ዘላለማዊ ስም በልጁ በክርስቶስ ኢየሱስ የኪዳን ደም እጥበት ታጥበን በፊቱ ያልነቀፋና ለመጨባደድ ለንጥቀት የተዘጋጀችው ቤተክርስቲያን መስለን ቆመናል። ዛሬ በኢየሱስ ክርስቶስ ቅዱስና ዘላለማዊ ስም አባቶች ስላደረከው ነገር አመሰግናለሁ። ስለሰራው ነገር እጆች እነሱ እናመሰግናለሁ ብሉት። ስላደረከው ነገር አመሰግናለሁ። ስለ ተአምራቶች አመሰግናለሁ። በኢየሱስ ክርስቶስ ቅዱስና ዘላለማዊ ስም ፈውስ በዚህ ህዝብ ላይ ይሁን። በዚህ ሰዓት በታመመው ላይ ፈውስ ይሁን። In the name of Jesus. 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 አንተ ደንቆሮና ዲዳ መንፈስ ብሎ ተናገረው ጌታ። ደንቆሮናና ዲዳነት በሽታ ጆሮና አንደበትን የሚይዝ በሽታ ሊመስል ይችላል። ጌታ ግን ሲያየው መንፈስ ነው። አንዳንድ መንፈሶች አሉ ቢተርነስ በውስጣችን ካለው መራራነት የተነሳ የማይርቁ ከውስጥ የሚያቃጥል ቆሽትን የሚያቃጥል ውስጥን የሚጎዳ ካንሰር ሲሆን የዚህ ዘመን በሽታ ሆድ ቁርጠት ምናምን አይደለም። ውስጥን የሚጎዳ የሚጥል በሽታ ይሄ የሚገርም መንፈስ የሆነ በሽታ በጌታ በኢየሱስ ስም የተቃጠለ ይሁን ከዚህ በላይ in the name of Jesus በኢየሱስ ክርስቶስ ቅዱስና ዘላለማዊ ስም ከዚህ በላይ ተቃጠለ in the blood of Jesus በኢየሱስ ክርስቶስ ቅዱስና ዘላለማዊ ስም በሽታ ይቃጠል። የበሽታ ኃይል የተቃጠለ ይሁን። የአጋንንት ኃይል የተመታ ይሁን በኢየሱስ ክርስቶስ። እጆቻችንን አነስተን እንጸልያለን። በዚህ ሰዓት ነፃነትን እንጠልቃለን። በዚህ የነፃነት መንፈስ በዚህ ጉባኤ the spirit of freedom መንፈስ የጌታ መንፈስ በዚህ ጉባኤ ነፃነትን እያደረገ እንዲያልፍ እንጸልያለን በኢየሱስ ክርስቶስ ቅዱስና ዘላለማዊ ስም። ይሄንን ወደረኛ መንፈስ ስለወጋው፣ ይሄን አስቸጋሪ መንፈስ ስለወጋው፣ ይሄን የክፉና የአመጽን ኃይል ስለወጋው በኢየሱስ ክርስቶስ በሚቀጥሉት ዓመታት ላንተ ክብርን የሚሰጥ በደምህ እጥበት በፊት እንደገና ለምስጋና የቆመ ጉባኤ፣ እንደገና ለአምልኮ የቆመ ጉባኤ፣ እንደገና ተስፋ ለማድረግ የረዳው ጉባኤ አንተን ይባርካል። ስለሰጠን ስለዚህ ድንቅ ቀን እናመሰግናለን። ስለረዳህን ከፍ ከፍ እናደርጋለን። ሃሌሉያ 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 ሃሌሉያ። አባትና አምላክና ተባረክ ኢየሱስ አንተ ጌታ ነህ። አሜን። እግዚአብሔር አምላክ ይባርካችሁ። እግዚአብሔር አምላክ ይጠብቃችሁ። ፊቱንም ብርሃን ያብራላችሁ። ሰላሙንም ይስጣችሁ። በመከናወን ይባርካችሁ። በድል ይባርካችሁ። በመውጣት የተባረካችሁ፣ በመግባት የተባረካችሁ፣ በአሸናፊነት የተባረካችሁ። ከሁሉም በላይ የሰላምን አምላክ
ጠላት ከእግሮቻችሁ በታች የሚቀጠቅጥበት የሰላም መንፈስ በእናንተ ውስጥ ይኖር ይደር ኢየሱስ ክርስቶስ ለዘላለማዊ ስም አሜን። በጭብጨባና በእልልታ ኢየሱስ ክርስቶስ ጌታ ነው። የመጨረሻ